የሳውዲ አረቢያ ውጭ እንትን የጦር ሚኒስትርና የዋቻቸው ተቃቅፈው ፎቶ ተነስተዋል ላኩልኝም። ኦ ማይ ጋድ አልኩ። ምን ተፈጠረ? ሁቲ ያራዳለች ስብርብር ብሎ ወደ ዶክተር አብይ ሮጦ አብይ ላይ ድፍት ሲል ዳኛ በራ ያራዳለች እኮ ነው። በእናትህ አረገልኝ ፎቶ ማምለጫ ሲያጣ ዩኤኢ ቀስ ብላ ሹልክ ብላ ገብታ ሰውየው ከየመን ፒክ አርጋ ሶማሌላንድ አሳርፋ ከሶማሌላንድ ተነሳ አቡዳቢ አስገባቸው። እዛ ውስጥ ያበቹ እጅ ሊኖር ይችላል የሚል ግምት አለ። ከሻዕቢያ በላይ ጠላት ውስጥ ጉያ ይታቀፍከው የውስጥ አርበኛ ብለህ የምትለው የአማራ ካድሬ ሌባ የገዱ ልጆች ናቸው። የአፋር መብት ይከበር ብለን ስንል የህዝባችን መብት ይከበር ማለት የአፋር መብት ማለት የኢትዮጵያ የባህር በር ማለት ነው። አፋር ማለት የኢትዮጵያ የባህር ዘብ ማለት ነው። ዛሬም ነበረ ጥንትም ነበር። የማይዋጥ የሚባላበት አጥንት ሰጥተውት በብሔር ሲዋጨቅ አፋርን ለብቻቸው አግኝተው ዱቄት አረጉ። 6% ብሎ ጌታቸው ብሎ የሚያልፋት አለቻ እራሳችሁ ናችሁ እራሳችሁ ናችሁ። የቀረችዋን 4% አገኘናት ማለት ነው። ጀዋር የሚያክል ጥርብ ሰው ይመጣልሃል። ሌላ አማራ ደግሞ ጥርብ ይመጣልሃል። ሌላ ደግሞ ከትግሬ ሌላ እሱን የመሰለ ቴዎድሮስ ጸጋዬን የመሰለ ሰው ይሰጠዋል። እነሱ ቁጭ ብለው ያወራሉ፣ አንተን ቁጭ ብለህ ትሰማቸዋለህ። ከዛ እርስ በርስ ትባላለህ፣ እንደ ድንጋይ እንደ ኮብልስቶን ትላተማለህ። አሁን የሚሰራው ስራን ልክ እንደ ጣና በለስ ለዚህ ለማንም ጉጀኔ ተላላኪ የግብፅ ተላላኪ ቡድን አሳልፈን ሰተን እንደ ሀገር ተመልሰን ከስረን ሜሞራችን ተሰርዞ አእምሮአችን ውስጥ ያለ ሁሉ ጠፍቶ እንደ አዲስ ጣና በለስ ምንድነው ብለን ጠይቃለን። እንጀራ የሚቀድመው ነው ብዬ እንደዚህ ነው። እንጀራ የሚሰራው በውሃ ነው ብዬ ከውሃ ነው ብዬ ውሃውን አስቀደምኩ እንጀራዬን ጥዬ እንጀራ የሚሰራው በውሃ ነው ብዬ ውሃን አስቀደምኩኝ እንጀራዬን ጥዬ ወፍ ከሰመር ሪልስቴት ጋር አብረው መስራት ከጀመረ በጣም ረጅም ጊዜ ሆኗል። ታውቃለህ፣ ሴቶች አደባባይ ቤቶችን ሰርቶ አስረክበዋል። እንግሊዝ ኤምባሲ አካባቢ ፋውንዴሽን ስራ ጨርሰው ሽያጭ አጠናቀዋል። አሁን ደግሞ በቅርቡ እዚህ አፍሪካ ህብረት በስተጀርባ የሚገኘው ቡልጋሪያ አካባቢ ቤቶችና የሱቆችን ሰርተው ኑ ተረከቡ፣ ኑ ግዟቸው ብለው እየጋበዟቸው ይገኛል። በተለይ ደግሞ ስትሄዱ ከነፃ ሚዲያን የመጣ ነው ብላችሁ ካላችሁ እስከ 3 ሚሊዮን ብር ቅናሽ ይደረግላቸዋል ተብለዋል። ደውሏቸው፣ አማክሯቸው። ይሄ ማስታወቂያ አይደለም፣ ይህ የማህሌት ምስክርነት ነው። ጤና ይስጥልኝ። ማህሌት እባላለሁ። የሰመር ሪል ስቴት የሽያጭ ማናጀር ነኝ። እንደሚታወቀው ላለፉት 5 ወራት ከነፃ ውይይት ጋር በአጋርነት አብረን እንደሰራንና ብዙ ደንበኞችን የቤት ባለቤት እንዳደረግን ይታወቃል። ድርጅታችን ሰመር ሪል ስቴት ከዚህ ቀደም በሴቶች አደባባይ ገንብቶ የጨረሰውን ቤቶች አስረክቧል። በተመሳሳይ በእንግሊዝ ኤምባሲ ሳይታችን ግንባታ በጀመርን በጥቂት ወራት ጊዜ ውስጥ የፋውንዴሽን ስራና ሽያጭ አጠናቀናል። አሁን ደግሞ በደንበኞች ጥያቄ መሰረት ዲፕሎማቲክ መንደር በሆነችው ቡልጋሪያ አፍሪካ ህብረት ጀርባ አዲስ ሳይት ለቀናል። እነዚህም ቤቶች ከ700 ሺህ ብር ቅድመ ክፍያ ጀምሮ ከ50% የወለድ ነፃ የባንክ አማራጭ ጋር አመቻችተናል። በተጨማሪም እናንተን ነፃ ውይይትን ብለው ለሚመጡ 10 ደንበኞች እስከ 3 ሚሊዮን የሚደርስ ልዩ ቅናሽ አዘጋጅተናል። ስለዚህ ይደውሉ፣ ያማክሩን፣ ይጠቀሙ። ሰላም ጤና ይስጥልኝ ተመልካቾቻችን፣ እንደምሰነበታችሁ። ይህ ነፃ ውይይት ነው። ነፃ ውይይትን ዛሬ ማቅረብላችሁ እኔ ስም ተሾመ እና ወፉ ጀመሪንጃም ድሮንስ ነው። ወፉ እንዴት ነው? ደህና ነው? ይሄን ለገምትናየው ምን ይመስላል? እነዚህ ቤቶች አቀማመጣቸው ኦርደርሊ ስርዓት ባለው መልኩ የተቀመጡ እንደዚህ የሚያማምሩ ሰፈሮች ማለት ተለክተው ተጠንተው የተሰሩ ዛጋ ትምህርት ቤት አለ። የመቼ ጊዜ ስራ ይመስላል? ጣና በለስ ነው። ጣና በለስ 1989 በፈረንጆች አቆጣጠር በእኛ 1980 የተሰራ ነው። የጣና በለስን ፕሮጀክት የመሰለ የተቀናጀ ልማት ፕሮጀክት የለምና ትላንትና ወዲ ሻምበል ሲየ እያለ መጣ። ወዲ ሻምበል ወዳጅ ልቤ እናመሰግናለን። ምንድነው የሚለው? ይኸው ስጮህ የነበረው ጣና በለስ ዛሬ ኤቢሲ ላይ ዘገባ ቀረበ። ወደ ኤቢሲዎች ገባቸው ምናምን ነገር አለ። ከዓመታት በኋላ ገባቸው ማለት ነው። አሪፍ ነው። ወፍ ያልገባው ስንት እያለ ለምን ገባቸው ብላት የገባውን ገባ ወልካም ትላለህ። ከዛ ይሄን ነገረኝ። ሼባውም ደግሞ ወዲያው እኮ ነው ሻምበል እንዳለኝ ስየ እያለ መጣ። ምን ሆነ ደግሞ ስለው ጣና በለስ ይኸውልህ ኤቢሲ ላይ አለ። ኦኬ ኤቢሲ የሚዘግበው ዘገባ ይታያል ማለት ነው እያልኩኝ ጣና በለስ ይኸውላችሁ ሩዝ ምርት ኢትዮጵያ ውስጥ ጀምሮ ዶክተር አብይ ነው ብላችሁ የምታስቡ ሰዎች ካላችሁ ተሳስታችኋል ብላችሁ። ጣና በለስ ሩዝ መፈልፈያ ሁሉ ነበረው። ማሽኖቹን እዝቱላችሁ እንዴት እንደሚያማምሩ
እና ልጁ ዘገባውን እንዳቀረበ ስሰማ ቪዲዮ ላኩለት። አንድ እኔ ጋር ያለ ቪዲዮ ነበረ። ሞስት ፕሮባብሊ እኔ ጋር እና የተወሰኑ ሰዎች ጋር ሊኖር የሚችለው እኔ ድራይቭ ላይ ሳስቀመጥኩት ነው። ቪዲዮው ዶክመንተሪ ነው። የጣና በለስ ፕሮጀክትን የሰራው ሳሊኒ ይመስለኛል፣ ሳሊኒ ኩባንያ እና ራሱ ያሰራው ዶክመንተሪ ያለ በጣም 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 ነው የሚገርመው። እና አሁን ስለ ጣና በለስ ፕሮጀክት ላወራላችሁ ኦፍ ኮርስ እሱም ባወራላችሁ ትልቅ ነገር ነው ማለት ጣና በለስ ከገባ የኢትዮጵያ ጂኦፖለቲካ በደንብ ይገባሃል ማለት የወያኔ ክፋትና ውርደትን በደንብ የምትረዱት ዘጋ ነው። ጣና በለስን ብቻ ግን ስታዩት አይደለም ዞር ብላችሁ ማታ ላይ እዛው ደግሞ እኮ ቢሲ ከሰሞኑ ተሻሽሏል አይገልጾም ልልህ እኮ ማታ ላይ ምን ይዞ መጣልኝ ደግሞ ዶክመንተሪ አፋርን ዶክመንተሪ ይዞ ይመጣ የቀይ ባህርን ያሰብ ነዋሪዎችን የነ ሱልጣን አሊ ሚራህን ንግግር ይዞ ይመጣ ኢሳያስ አፈወርቂን ሲናገሩት አኮርፍ ይወጣበት አፋር ኤርትራ ያሉ አፋሮች ከኢትዮጵያ ይሁኑ ወይስ ከኤርትራ የሚለው መምረጥ አለባቸው ዲሞክራሲ ከተባለ ዲሞክራሲ ለሁሉ መስራት አለበት ብለው ሱልጣን አሊ ሚራህ ሲናገሩ ኢሳያስ አፈወርቂ የተመናጨቀ ጥሪ የወጣበትን ስብሰባ ጭምር ትላንትና በኢቲቪ አየሁኝ ማለት ነው። ይህን ጉዳይ በጣም ደጋግሜ ሳወራበት የነበረ ጉዳይ ስለሆነ አሁንም ኢቢሲ ላይ ያ ነገር ስለቀረበ ደስ አለኝ። ስለቀረበ ለምን ደስ ይላል የምትለኝ ከሆነ ማቀውን ማሳወቅ ነው የምችለው። አንድ ከዛ ደግሞ ሌላው ሲያውቀው አሪፍ ነው። አሰብ የባህር በራችን እንዴት እንደምናገኝም ደግሞ በዚሁ አጋጣሚ እየተረዳን የጋራ ግንዛቤ እየፈጠረን እንደመጣን ያሳያል። ነፃ ሚዲያችንን ሰብስክራይብ የምታደርጉበትም አንዱ ምክንያት በቃ ይሄ ነው። ወፉ አይመስልም? የማድረግ ግዴታ ይጣልባችኋል። ለምን? ለራሳችሁ ወይ ለኢትዮጵያ ስትሉ ታደርጉታላችሁ ማለት ነው። እኛ ተመልካች በዛ ሼር ተደረገ ምናምን የሚለው ቀርቶ ያንን ዘመን አልፈነዋልና አሁን የምንሰራው ምንድነው? ሴቭ ነው የምናደርገው። የሰራነው ስራ ለትውልድ የሚተርፍ ከዛስ ለኢትዮጵያ የሚበጅ ነገር መሆኑን አረጋግጠን እንቀጥላለን። ሁለት ነገሮች አነሳውላችሁ። ጣና በለስን አነሳውላችሁ እንደ ኤክስፐርታይዝ አድርጌበታለሁ። ያን ኤራ ብላችሁ ማጋነን አይደለም። ተክኜበታለሁ ብል ስለ ጣና በለስ በተመለከተ እያያስ የቱ ጋር እንዳለ። ሁለተኛ ኢቢሲ ትናንትና ዶክመንተሪ ያቀረበው ስለ አፋርና አሰብ ቴንኪው የሚያሰኝ ነው። ምርጥ ስራ ነው። ሶስተኛ ሌሊት ውድቅ ሌሊት ላይ እኮ ነው ላይ እያልኩ ደግሞ አዲስ ነገር አገኘ ድራማቲክ ዩተርን እያልኩ ተገርሜ ምን አይቼ ነው ሳውዲ አረቢያና ዩኤኢ በየመን ጉዳይ ላይ ተስማምተው ተቃቅፈው ፍቅር በፍቅር ሆነናል ብለዋል መጡ እና ከኛ ጋር ምን ያገናኘዋል? እንዴ በጣም ወሳኝ ነው። የአብችዬ ላይ ተጭኖ የነበረው ዳ እንዴት እንደሚቀልኛ ነው የምናውቀው። ዛሬ በሁለቱ መጣላት ምክንያት በኢትዮጵያ ላይ የፈጠረው ጫና የትየለሌ የሚባል ነው እና ለአይኔ ያወራውን ጉዳይ ኤምቢኤስ አውድ በግድ ይመጣል። አሁን ሁቲዬ ነፍሴ ወዳጄ ተስካሩን ልፋልኝ ብዬ ስለነበረ ዘር ልክ እንዲያስገባልን ነው እና ተመልሼ ሳስበው ከዛ ዶክተር አብይና የሳውዲው ውጭ ጉዳይ ሚኒስትር የተነጋገሩት ትዛላለኝ ፍለጋ ወደኋላ ሌባን ጌት የሚባል ሚዲያን ፍለጋ ጀመርኩኝ። ሌባን ጌት ሊባኖስ ያለ ሚዲያ ነው። በዶክተር አብይና በሳውዲ ውጭ ጉዳይ ሚኒስትር መካከል የተደረገው ውይይትን ቃለ ጉባኤ ነው የሚባለው ምኒቱ ደርሶኛል አለ ያወራቱ ለሸባው ላኩለት። ጌታ ሆይ እንደዚህ ያለ ድብድብ አይቻላቅም ማለት አክቹአሊ እኔም አይቻላቅም። ሌባን ጌት መጀመሪያ በዛን ሰሞን ዘገባውን ሲያወጣ ዘገባውን አስታውሳታለሁኝና ዶክተር አብይ ያለው ለሳውዲ መሪ የላከው እና ለዚህ ለውጭ ጉዳዩ ያለው አፍንጫ አላስ ነው ያለው። አክቹአሊ አፍንጫ አላስ አላለው። አፍንጫ አላስ ነው እንደዛም አላለውም። ያለው የመጣው ይመጣል እንጂ ኖ ማተር ዋት ዘ ኮስት ነው ያለው። የመጣው ይመጣል እንጂ ሱዳን የአሸባሪዎች መፈንጫ አይሆንም ብሎ ነው ይዛተው እና ይሄን ሄደህ ለኤምቢኤስ ንገረው ነው ያለው። አራብቺ የተው እንደዚህ ያለ ንግግር ሰው ደግሞ ጣላት ታበዛብናል ብዬ ነበር በወቅቱ። ተመልሼ አያዋለሁ ዘገባው ወፉ የሌለው እንደገና አንተ ለካ ሰዎቹ ጨምረውበት ነው ኤዲት አድርገውት ነው አላውቅም። አላምንም ብዬ እንግሊዘኛውን አላምንም ብዬ አረብኛውን እየፈለኩ አገኘሁት። አረብኛውን ከፈኩና እንደገና ደግሞ ትራንስሌት አድርጌ ማንበብ ጀመርኩኝ እንግሊዘኛውን ስላላመንኩ
ኤአይ የተረጎመው ብሎ ቢሉኝ ኤአይና ወፍን ማመን ከንቱ ነው ብዬ ተርጉሜ እዛው በጎግል ትራንስሌት ለካ ጎግል ራሱ ትራንስሌት የሚያደርገው ኤአይ ነው። ወፍዬ አውጣኝ እርቃሮስ ገባውልህ ሳብከኝ ልውጣ። እሺ የተመቼ ነገር 3 ነገር ላሳያችሁ። የጣና በለስ ጉዳይ አለ። ከአብይ ጋር የሚያገናኘው ነገር አለ። አዎ አለ። የአሰብ ጥያቄ ባለቤትነት ጥያቄ እና የአፋሮች ጥያቄ የአፋሮች ትግል ስታየው 2 በለልኝ። ትላንት ቢች ላይ ያየው። 3ኛ ትላንት ማታ ማምሻውን በዩኤኢ እና ሪፕሮችመንት ነው የሚባለው ምንድነው የሚባለው የመቀራረብ ዩኤኢ እና እንትማክ ያለው መቀራረብ በኢትዮጵያ ላይ የሚኖረው ተጽዕኖ ምንድነው? አረ ቀይ ባህር ይደርሳል። ኢሳያስና አልቡራን ጋር ይመጣል ጉዳዩ። አሰብ እንድንገባ መንገድ ሊከፍት ይችላል። የሁለቱ መስማማት ምን አገናኘው? እንዴት ይገናኛል? እሱን አያይዘን እንመለከታለን። የዛሬው ትንታኔ እዚህ ላይ አተኮረው ነው። ግን ይሄን ብዬ ስለ ወፍዬ የመጀመሪያው ምን ነበር? የጣና በለስ ፕሮጀክት ይኸውላችሁ ወዳጅ 300 ሊሬ ነው። እሺ ዶላር አይደለም። ማንም ሰው አቅብላችሁ እንደተሳሳተ ብላችሁ ስትጠርቁት እያዛላችሁ ለሚታደሰ ነው ዘጋቢው ለሚታደሰ ጎበዝ ብያለሁ። ያገኘው ይሄንን ዶክመንት ይሄን ማስረጃውን ያገኘውበት ፔፐር ፒዲኤፍ አለ። ፒዲኤፍ በደንብ ግንዛቤ እንዲኖረውና የጠለቀ ግንዛቤ እንዲኖረውና አሪፍ ፕሮግራም ይችላል እንዲሰራበት ምን ልክለታለሁ? ዶክመንተሪው ልክለታለሁ። ራሱ ኩባንያው ያሰራውና ጣና በለስ ፕሮጀክት ማለት ምን እንደሚመስል እንዲያውቀው እና ደግሞ ዶላር አይደለም ሊሬ ነው። እሺ ሊሬ ማለት ዩሮ ከመፈጠሩ በፊት የነበረው የጣሊያን ገንዘብ ነው። 300 ሊሬን የሰጡን በዛ ነው የተሰራው። ታስገባለት ማለት ነው። ማንም አላየኝ ብሎ እኮ ሲዋሽ ይዞ ዶላር ብሎ እኮ ነው። ዶላር አይደለም ሊሬ ነው። ሁለተኛ ማለት በቴዲ በኩል ልክልሃለሁ። ቴዲ ራሱ እንዳይዘናጋው የቴዲ መከላከያ የኛው አባልኩ በቃ ሊንኩ ልክልሃለሁ። እሱን ተቀበለ በደንብ አጥነው ምርጥ ፕሮግራም። ይሄን መስራት ራሱ እንዳከብር አድርጎኛል። ጎበዝ ብያለሁ። ቅራቅንቦ ከማውራት ይሄን ይሻላል። የጣና በለስ ፕሮጀክት ምንድነው? ጣና በለስ ዋትስ ቢግ ዲል ብለህ ካልከኝ ወፍዬ ወደ 5 ሚሊዮን ህዝብ ነው የሰፈረው ቦታው። በኢትዮጵያ አለ የተባለው ምርጥ የተባለው ፓዊ ሆስፒታል እዛ ነበር የተገነባው። በጣም እንግሊዞች ለስንትና ስንት ዓመታት ሲታገሉበት የነበረው ሊሰሩት የነበረው ፕሮጀክት ነው ያ። ከአሜሪካን ሀገር ያገኙት የነበረው ጥጥ ሲቋረጥባቸው ወደዚህ መጥተው ግብፅን ቅኝ የገዙት ጣና በለስን ለመያዝ ነው። ጣና ገብተው ምንም እንኳን ጣና ማለት ይኸውላችሁ ተራራ ላይ የተሰቀለ ታወር ነው። የተሰቀለ ታንከር የውሃ ታንከር ነው ጣና ማለት። ማን ነው እሱ? ደጋ ውሃ በቃ ደጋ በሉት። ወፍዬ ደጋ ነው የምታጠጣኝ። እሺ ማስታወቂያ ልስራለት ምን ችግር አለው? እኔ ሰው ይሄን ልጠው ሲገቡ ሳያቸው ደጋ ውሃ እየጠጣው ደጋ ውሃን ባስተዋውቅለት ማለት ምን አለ? ደጋ ውሃ በራሱ መጡ ማስታወቂያ ሊከፍል ይችላል። ይሄን ሲልጡ የሚሉ ሰዎችን ምቀኛ ነገር ናቸው ብዬ አስባለሁ። ልክ እንደ ወፉ ማስታወቂያ ለጠፉን ትሰራለታለህ። ምን አለ ብትሰራለት ምን ትጎዳለህ? እሺ በደጋ አስገባ ሂሳቡና እንዲህ ብሎማ ላሽ የለመ ግን ለመላጥ ማጠፋው ጊዜ ታስቦኝ ነው ይደብረኛል። ይኸውላችሁ ጣና በለስ ማለት እንደዚህ ጣና ማለት ይሄን ተራራ ላይ የተሰቀለ ታንከር ነው። መሸንቆር ነው። ጣና ነው። እሺ ትልቅ ታንከር ነው። እሱ መሸንቆር ወርታች 10 ኪሎ ሜትር 10 ኪሎ ሜትር ውሃው ውስጥ ነው ይሄዳል። ከዛ በኋላስ ለሽ ሁለተኛ ከዛ በታች ሜዳ ነው ጣና በለስ። እስከ ህዳሴ ግድብ ተወስዷለህ ወርታች ይኸውልህ ዋናው በዚህ መስኖ የሚለማው ነው አልጣሽ ፓርክ ብለው 7 ዝሆን የሚያራቡ የሚለማው ዋናው መሬት እና ዝሆኖቹ ራሱ የሚጠጡት ውሃ የመስኖ ውሃ ነው። እኔ አገሳቸዋል የጣና ውሃ ሲጠጡ። ከነሱ ቀጥሎ ደግሞ ያለው የሱዳን ስንትና ስንት ሺህ ኪሎ ሜትር መሬት ሄክታር መሬት አልድንድር ፓርክ ተብሏል። ፓርክ ብለው አጥረውታል። ይኸው በዓለም ላይ እንደዛ እንደ ዲንደርና እንደ አልጣሽ ፓርክ ያለ ለም መሬት የለም። እንትን የሚጠጣ መሬት የለም። አሁን እየመነጠሩት መስሎኛል ሰሞኑ። ለማንኛውም ይሄን የሚያክል መሬት ይዘው በኩምሩክና በአልጣሽ ማን ነው በአልፋሽጋ ይጣሉላል። እችን በምታክል መሬት ይጣሉላል ኢትዮጵያና ሱዳን። ለምን በመሬት አይጣሉም? ሁለቱ እንደ ሁለቱ ሰፊ መሬት ያላቸው ሀገራት የሉም።
እንደ ሁለቱ ውሃና መሬት የሚጋራበት የለም። ጣና በለስ በዚህ ሾልኮ ነው የሚፈሰው። ጣና በለስ ስላችሁ መሸንቆር ተሸንቁር አልኩ ዋው መሬቱ እሱ ብቻ አይደለም። ኃይል ያመነጫል። ኃይል ማመንጫ ከሆነ ጣና በለስ ሃይድሮፓወር ኮል የጣና ውሃ ይመጣል። በዛው ተንደርድሮ ይሄዳል። ተርባይን መጥቶ ውሃው ይወጣል አይደል? ያ ውሃ ነው መስኖ ነው። ያ ውሃ የድረስ ያለ ማመስላችሁ ከታች ከህዳሴ ግድብ ጫፍ ጀምሮ እስከ አልፋሽካ እስከ ቀጸላ እስከ ሱዳን ጫፍ ድረስ እስከ ተከዜ ማዶ ኤርትራ ድንበር ይደርሳል። በዚህ ውሃ የምታለሙት ማለት ነው። ይሄ ማለት መላ ኢትዮጵያን አይደለም አፍሪካን አጠቃሉ የሚቀልሙ እና ጃንሆይ በ19 እንግሊዞች ናቸው የነ ሐሳብ ያዙት። ጃንሆይ በ1926 ገና ልዑል ሆነው ፕሪንስ ሆነው ስልጣን እንደያዙ ይሄን ይጀምሩት። ዶክተር ወርቅነህ ወይም ማርቲን የሚባሉትን ሰው ወዴት ይልካሉ? ወደ ኒውዮርክ ላኳቸው። ኒውዮርክ ልከው ዋይትና ምናምን የሚባል ኢንጂነሪንግ ኩባንያ ቀጥረው ይሄን ጣና በለስ ሊሰሩ ሲመጡ እንግሊዞቹ ሰሙ። በዚህ ጉዳይ ላይ ካጠናዋቸው ነገሮች ሁሉ ትንሿን ነው የምነግራችሁ፣ ግን ማወራላችሁ መሰላችሁ የጣና በለስ ጉዳይን ካወቃችሁ የኢትዮጵያን ጂኦፖለቲካ በልታችሁ ጨርሳችሁታል ማለት ነው። አንተ ጨርሰዋል ማለት ነው አልከኝ። አዎ ምንም ማድረግ አይቻልም። አሁን ማወራልን ብቻ በሰማኝ ይበቃል። ዳሲ ለወፉ ዶክተር ማርቲን ልጆች ዶክተር ማርቲን ማለት ዶክተር ወርቅነህ ናቸው። የኢትዮጵያ ተምረው ውጭ ሀገር ተምረው የመጡት ከእንትና ጋር የተወሰዱት እኮ ነው። አቤት ጌታዬ ሆይ ከአፄ ማን ነው ከልጅ ዓለም ከአፄ ቴዎድሮስ ልጅ ጋር የተወሰዱት መሰለኝ ዶክተር ማርቲን እንግሊዝ ሀገር ተምረው ነው የመጡት። አቤት የሚናገሩት እንግሊዘኛ። ከአሜሪካ ውጭ ጉዳይ ሚኒስትር ጋር ሄደው ሲያወሩ የአሜሪካ ፎሬን ሪሌሽንስ ገብቻ ያገኘዋቸው። ከዛ ገባው ስጉርጉር የእንግሊዝ በወቅቱ ስልጣን ላይ የነበሩት የእንግሊዙ ቻምበርሊን የሚባለው ጠቅላይ ሚኒስትር ሆነ። መረጃ ደረሰው። ኢትዮጵያ ጣና በለስን እየሰማህ ነው ጂኦፖለቲካው እንዴት እንደሚሄድ። እንግሊዝ ጣናን አባይን ለማዝ የመጀመሪያ ቆንጽላ ላይ ከፈተችው የነበር ዳንግላ ነው። አይገርማችሁም? የአባይን እንዳለ ፎቶ ነው ሲያነሱን የነበረው እነሱ። ጣሊያን ደግሞ አዋሽ ነው ለመያዝ አስቦ የነበረው። ተስማምተዋል። ስምምነት ነው፣ ዲል አድርገው ሞሶሎኒና ቻምበርሊን ተስማምተዋል ይሄን ለማድረግ። በዚህ ምክንያት ሲሰሩ ጃንሆይ ቀድመው አሜሪካ ልከው ይሄን አድርገው ዶክተር ማርቲን ልጆቻቸውን ሊጠይቁ የሄዱላ ልጆቻቸው እንግሊዝ ሀገር ነበሩ። እንግሊዝ ሀገር ሲሄዱ ወሬው አሶሼትድ ፕሬስ ቀድሞ እዛ መረጃው አድርሷቸዋል። ቻምበርሊን ይሄን ሰምቷል። እንግሊዝ በወቅቱ ገና ወደ ሁለተኛ ደረጃ አልወደቀችም። ልክ አሁን ቻይናና አሜሪካ ያሉበት መንገራገጫ ላይ ነበረች። እንግሊዝ አንደኛ፣ አሜሪካ ሁለተኛ ነበረች። ገብቷል? በብዙ ነገር ቻይና እየቀደመች መጣ። አሁን ቻይና እየቀደመች አለች ከአሜሪካ ልክ እንደዛ አለበት። ያኔ ግን እንግሊዝ አንደኛ ነች። ቻምበርሊን ፓርላማ ቀርቦ ይህን ጉዳይ አስመልክቶ ሲጠየቅ ምንድን ያለው መሰለህ? የአሜሪካ ወንድሞቻችን ከኛ ጋር ጦርነት ከፈለጉ ብቻ ነው ለኢትዮጵያ ምን የሚፈቅዱት ብድር የሚፈቅዱት አለ። ጦርነት አላቸው። ከዛ የግብፁ ሰውዬ እንዴት ሲንደረደር አሜሪካ ሄዶ ምን እንዳወራ አየሁት። የአሜሪካ ደስ የሚለው ፓርት ምንድነው? ፎሬን ሪሌሽን ላይ እስከዛሬ የሰሩት ሴራ ያደረጉት ነገር ምናምን መጎርጎር ማንበብ ለሚችል ሰው ካለ አለላችሁ ዶክመንት ተቀምጦላችኋል። እዛ ነው ገብቻ ያገኘሁት። ኤኒዌይስ ጃንሆይ አቃታቸው። እኛ መስራት ባንችል የአፄ ኃይለ ሥላሴ የሚገርም ነገራቸው ነው። እኛ መስራት ቢያቅተን ልጆቻችን ይሰሩታል ብለው ሄዱ። ግን እሳቸው ከአሜሪካ ጋር ተባብረው አሜሪካኖች እምቢ ብሏቸው ቆዩ። ቢሆኑ ከሁለተኛው ዓለም ጦርነት በኋላ ከአሜሪካ ጋር ስለተግባቡ አሜሪካኖች በ1950ዎቹ መጥተው ናይል ቤዚን ዴቨሎፕመንት ፕላን ብለው ሰሩ። ትልቁ ይሰሩልን ውለታቸው አሜሪካኖች ያዩ እና አየር መንገድ ያቋቋሙልን ነው። እሺ ናይል ቤዚን ዴቨሎፕመንት ፕላን ማለት ጣና በለስ እንዴት እንደሚቀደድ ይሄ አሁን ያልኩሽ ጣና በለስ ማለት ከጣና ወደዛ ምዕራብ ጎጃም ምንለው እስከ መተከል ምናምን ምንለው ላይ እስከ መተማ የሚሄድ መተማ ተሻግረ ማንንም ሁመራ የሚደርሰው ነው። ይሄ ሁሉ መሬት የምታለማብን ታንከር ምንድነው? የውሃ ታንከር ምኑ ጋር ነው ያለው? ተራራ ላይ ጣና ነው ያለው። በዛ ላይ ኃይል አመንጭቶ ነው የሚሄደው። ዴቨሎፕመንት ነው ኤሪያ።
መብራት አለው፣ ውሃ አለው፣ ንጹህ ውሃ ነው፣ መሬት አለው፣ ፋብሪካ መገንባት ነው። እልል በቅምጤ ነው በቃ አለቀ። ታዲያ ምን ታደርገዋለህ? እዛ ጋር ማምን እንደሰራ ስታውቅ ጃንሆይን እቅድ አሰው አንዱ ጣና በለሰው ይያል፣ ሁለተኛ ጢስ አባይ ነው፣ ሶስተኛ አምስቱ ጢስ አባይን ጨምሮ አምስቱ የውሃ ግድቦች ህዳሴን ጨምሮ ያኔን አስሩ 1959 ያለቀው ጃንሆይ ጢስ አባይን ሰሩ። ደርግ ማን ሰራ? ጣና በለስን ተሟሙቶ ጣና በለስን እንዴት ሰራ? የ1977 ድርቅ አፈር ሲያበላን ጣሊያኖች መጥተው ሰሩ። ጣሊያን ለምን ሰራኛ ጋር መጥተው? ጣሊያን የሰራውን ግብ ስለሚያውቅ እንዴት ያለን ኩሩና ጨዋ ህዝቦች እነሱ በሰሩብን ፖለቲካ እና የብሔር ፖለቲካ ጭቃ እያቦካን ጦርነት ከፍተን ስንባላ እርስ በርስ ውሃ እያለን ውሃ ጠማን፣ ውሃ እያለን ራበን፣ አለቅን፣ በችጋር ፈጁ። ያ ጸጸት ነው። እዛ ውስጥ የስልጣኔ ህዝቦች ናቸው ሮማና ጣሊያናውያን እና ያውቃሉ እኛን ለመግዛት የሰሩት ሴራ እንዴት በድህነት እንዳለቀቀን ያውቃሉ። ከዛ ዘላለማዊ የጸጸት ስሜት ነፃ ለመውጣት ነው 300 ሚሊዮን ሊር ለኛ መድበው ያን እንደ ጣሊያን ሁነኛ አጋር የለም ለኢትዮጵያ። ከዛ በኋላ ውሃ ላይ የሚሰሩ ጣና በለስን የሰሩ እነሱ ናቸው። ህዳሴን የገነቡት እነሱ ናቸው። ግልገል ግቤን 1 2 3 4 የገነቡት እስከ ሳሊን እስካሁኑ ኮይሻ እነሱ ናቸው። እነዛ ልጆች ደግሞ እነዛ ጣሊያኖች ይሄን የሚገነቡት ደግሞ ግማሾቹ በፋሽስት ዘመን አባቶቻቸው እዚህ መጥተው እኛን ይጨፈጨፉና እዚህ ምርኮኛ ሆኖ ይቀሩ ሁሉ አሉ። ብቻ ከኛ ጋር በጣም የሚገርም ሪሌሽንሺፕ ያላቸው ናቸው። ሜሎኒ አሁን ከኛ ጋር ያላት ግንኙነት አይነት ነገር ማለት ነው። ፋሽስቶች ሳውዘርኖች ናቸው። ሳውዘርን ጣሊያኖች ናቸው። ኖርዘርኖች በጣም የሰለጠኑ ያራዳ ልጆች ናቸው። ምኒልክ አድዋ ላይ ሳሸንፍ እንኳን ቪቫ ምኒልክ ብለው ሚላን ላይ ሰልፍ ወጡ ናቸው። ያራዳ ልጆች ናቸው እነሱ። ግን ወፍያ ስለምን ነበር ማወራው? ጣና በለስ፣ ስለ ጣና፣ ስለ ውሃ ወፍያ። ስለ ውሃ ብታውቅ አይሻልም? አሁን ስለ ብሔር ከምትማራ እንጂ እኔ ምን አማራ፣ ኦሮሞ፣ ጉራጌ፣ ሶማሌ ብራም ነው የሚለው የብሔር ስያሜ ቀርቶ ሼባው እኮ ልጁ ውሃ ብሎ ጠራው። ውሃ እሺ በቃ ቢሻም እየዋለሁ አለ። እሱም እኮ ቢሻም ነው ኦሮምኛ፣ ቢሻም ማለት ውሃ ነው። በቃ ቢሻን ብንሻ ብንፈልግ ማለት ነው አለና ቀየራቸው። ያራዳ ልጆች አስኳልማ አለች ይጫወታል። እኔ መቼ ውሃ ብለው በቀራ ነው ለመሰላችሁ። ዶክተር አብይ አንድ ቀን መጥቶ እኔ ጣና በለስ ገባው ጂኦፖለቲካ ጀምርኩ በጣና በለስ ተምነላችሁ ብላ እንዴት ብዬ ላስረዳችሁ? ጣና በለስ ማለት አሁን ዶክተር አብይ ነጋ ጠባ የሚሰራው ኮሪደር ልማት የምትሉት እዛ ነበር። ችግኝ ይሄ የምትተክሉት በአመት 6 ሚሊዮን ምናምን ችግኝ ተከል ነበር እዛ። እሺ ይኸውልህ የገጠር ኮሪደር ብሎ ዶክተር አብይ አሁን መከራው የሚበላው አለ እዛ ነበር። ሆስፒታል አላቸው፣ ትምህርት ቤት አላቸው፣ ፋብሪካ አላቸው፣ ማቀነባበሪያ አላቸው። ምን ሩዝ ምን የሌላቸው ነገር አለ። ለምንድን ነው የመሬት ደሞ ህዝቡ ማን ነው? ከየት አካባቢ ነው የመጣው? ጎጃም ነው ያለው እዛ እና ጎጃሜ ብቻ ተሰበሰበው አይደለም። የመሬት ጥበት ካለባቸው ከወላይታ ከማን ነበረው ደግሞ በጣም ብዙ የነበሩበት እዛው አማራ ክልል ከትግራይ ድርቅ የተጎዳበት ከመላ ኢትዮጵያ ተጠራርገው መጥተው እዛ የሰፈሩት ቤቶቹ ቅድም ባሳየው መልኩ እንዴት እንደ ወይኔ ቆይ እንትኑ ላሳየው ወፍዬ ላሳየኝ ዶክመንተሪው እስቲ ስፋን አሳይልኝ። ይኸውልህ በእናትህ ይሄን የሚመስለው የፈጣሪ ሆይ አባይ ላይ ነው ሄደው እንደዚህ ሰሩት። አባይ ላይ ነው እንዴት የተቀናጀ ፕላን ነበረው። እና ይሄን ሁሉ የምታወራው ምን ያደርግልህ ምን ይረባል ነው ካላችሁ እኔ የምላችሁ ወይ ወፍዬ ትንሽ ዶክመንተሪውን ላሳየ፣ ስራዎቹን ላሳየ፣ ማሽኖቹ፣ ፋብሪካው፣ ችግኞቹ ለነዚህ ሁሉ
For the crops to survive, it is necessary to stop the soil from becoming barren. ይሄን ለጋዜጠኛው ያው በደንብ ይላኩለት ጠቅመዋል። እሱ ጥሩ ግንዛቤ ይሄን ዶክተር አብይ ችግኝ እያለ በየአመቱ መከራው የሚበላ ይኸው ያን መንግስቱ ኃይለማርያም ሲሰራው የነበረ ነገር ነው። መንግስቱ ኃይለማርያም ብቻ እንዳይመስል ለኢትዮጵያ የሚያስብ መሪ ሁሉ የሚሰራው ስራ ነው። ነገም እንደዚሁ የምንሰራው ስራ ነው። እኔ አሁን ታዲያ አሁን የምታወራ ነው ችግኞች ታያሉ ይሄ አስገባልኝ እስኪ ከዚህ ድምጹ ስለ ችግኞቹ እዚህ ጋር The seedlings are cultivated, selected and brought to maturity in special nurseries before being planted in previously chosen locations. The campaign for forestation, which provides necessary lumber and defends the soil from causes of erosion, was accompanied by a diffuse campaign to inform and educate the local population. Deforestation, without taking into consideration the soil, is in fact one of the major causes, if not the most important factor, in the progressive desertification evident in many areas of the country. Well, እኔ አሁን ለምንድን ነው የማወራላችሁ? ሳላለፈ ቆል ወያኔን አውደመው አይደለም ወያኔ ትላንት ኤቢሲ ዘገባ እኮ አንዱ ጭብጡ የወያኔ ክህደት ብሎ ነው ያመጣው። የኢትዮጵያ ጂኦፖለቲካ ይገባችኋል ብያልኩ ወያኔ ለምን እንደመጣ በደንብ ማሳያው ማን እንዳታገለው ለምን እንደታገለ መጥቶ ምን እንደሰራ ማወቅ የምትፈልግ ከሆነ ጣና በለስን ተመልከተው። አንድ በለኝ እኔ ሳየው ወፉ ጣና በለስን መጥቶ ይውላችሁ እናንተ አልገባችሁ የፓዌ ሆስፒታል አልጋ የለም አልጋ የሆስፒታል አልጋ ተሸክሞት ሄዱ። ትራክተሮች የሉ ትራክተሮቹ ወስዶ ማን ነው እሱ ትልቅ ኮንስትራክሽን ድርጅት ያለው አሁን ኢትዮጵያ ውስጥ አንድ ወያኔ ሰውዬ ነበር። ሱር ኮንስትራክሽን የወያኔ ሱር ኮንስትራክሽን ይኸውላችሁ ከዚህ በፊት ማሽነሪዎች እና ትራክተሮች ተቋቋሙ። ሱር የወያኔ ነው። እሺ ቱቦ የውሃ ቱቦ ውሃ የምትላለፍበት ካና ይዞት ነው። ይህንን በክፋት ደረጃ ካሰብከው እንዴት የሰው ልጅ እንዲህ ያለ ፋብሪካ አነቃቅሎ ይወስዳል? ምን አለ አማራ ነው ብሎ ካሰበ አማራ ሱጥ ትግሬ ያስገብት ያሰራበት ለታሰበና ወላሂ ወፍያ ነገር ወያኔ ትግሬን የሚጠቅም ስራ ቢሰራ ይሻለኝ ነበር። ልልህ የፈለኩት ማንም እንዳይጠቀምበት አድርገህ ከምታወድመው ትግሬ ከተጠቀመ እኮ እንዴ ፍርፋሪ ተርፈናል። በቃ ባህርነትን ተቀበለ ፍርፋሪ እየበላ እንኖራለን። ቢያንስ ትግሬ ይላል ኢትዮጵያዊ ነው እዚህ ነው የሚኖረው እኮ ያው የበላይነትን ተቀበላለህ ፍርፋሪ ተርፋል። የነዚህ እኮ ያማል ማለት የሚያመኝ ምን መሰለህ ትግሬ አልበላው አማራ አልበላው እነሱ አልበሉትም ማንንም አልበላው አወደሙት። ስላለፈው መሰለህ ምጮህ ይሄን መሰለህ ፋብሪካ ስላወደሙ መሰለህ የሚቆጨኝ አይደለም። ወፉ በጣም የሚቆጨኝ ምን መሰለህ አሁን የሚሰሩት ይኸውልህ ፕሮዳክት ኦፍ ጣና በለስ ይላል። ይሄ የተፈለፈለ እንትን ሩዝ ነው። ይሄን መሰለህ ሩዝ ፋብሪካና የሩዝ እርሻ የሩዝ ማቀነባበሪያ አጥፍታችሁ ሩዝ ከቻይናና ከየለም ታመጡት ከውጭ ሀገር አፈር ብላ አፈር ያስበላህ የሚባለው ይሄን ነው። ይኸውላችሁ ይሄን መሰለህ ፋብሪካ አውድመው ነው ሩዝ ከውጭ ሀገር ኢምፖርት የሚያደርጉት። ሩዝ ሀገር ተመርቶ ተፈልፍሎ አልቆ ታሽጎ ይሸጣል። ዶሮ ምናምን ዶክተር አብይው ሌማት ይላል ይበል ችግር የለው መንግስቱ ኃይለማርያም ነው ሌማቶቹ እነዚህ ሁሉ ምን ነበር መንግስቱ ኃይለማርያምና አብይ ላይ ወረደልን ታው ግድ የለም። አብይ እኔ ዘመን ስለሆነ አብይን ወደዋለሁ ለአብይ አዳላለሁ። እኔ የሚቆጨኝ አሁን መጥቼ እዚህ ጋር መለፈልፈው ለምንድን ነው ካልከኝ ይኸውልህ አሁን አብይ አህመድ የሚለፋው የሚሰራውን ስራ ጠብቀህ ካላስቀጠልከው ልክ እንደ መንግስቱ ኃይለማርያም ካለፈ በኋላ እንደ ወያኔ ያለ መጥቶ አውድቦት እንዲህ ታሪክ እንደኔ ቁጭ ብለህ ስትቃጠል ስታወራ ትኖራለህ ማለት ነው። እንዲህ ያለ ፕሮጀክት ኦይ ማን ነው የሚያወርመው? ወያኔ ተመልሶ መጣው ኖ ወያኔ ነው ፋኖ ነው ወያኔ
ምን አገናኛቸው? ድንቁርና እዚህ ጋር ነው የሚጀምረው። ይኸውልህ የኔ ወንድም ወፍዬ ላሳይ ፋኖ የት የሚንቀሳቀሰው ሲያሳዩ ዝም ብላችሁ ሳዩ። ምዕራብ ጎጃም የቱ ጋር ነው ጣና በለስ ያለበት? ፋኖ ባይኖር ምን ይደረጋል? ጣና በለስ እንዳለ ነው፣ ውሃውም እንዳለ ነው። ጣናም አልጎደለም። ውሃውን መክፈትና ትቦዎቹን መቅጠብ፣ እርሻውን መጀመር፣ ፋብሪካውን መጀመር ነው። ራይት ሁሉ ነገር እንዳለ ነው። ያ ስራ እንዳይሰራ እዛ ጣና በለስ ያለበት ቦታ ላይ ሄዶ ምዕራብ ጎጃም ሄዶ የሸፈተው ማን ነው? ዘመነ ካሴ የአማራ ፋኖ ወያኔ አይደለም፣ ሱዳናዊ አይደሉም። ግብፅን ያስቀናሉ። የአማራ ጠላት ማን ነው? ፋኖ ነው። የአማራ ጠላት ማን ነው? ወያኔ ነው። ሌላ ጠላት ሳይ ነው። ዳንኤል ክብረት ትላንት ማታ የጻፈውን አይታችኋል? ዳንኤል ቅኔ እኮ አንደኛ ነው ታውቃለህ። ለነገሩ ታዲያ እና ቅኔ ካላወቀ ምን ይሰራል እዛ ቦታ ስላለ እንዴ? ደርግ ታግዶ አለ። ደርግ ቀይ ሽብር እንዲያስነሳ ምክንያት የሆነው ነጭ ሽብር የጀመረው ኢህአፓ ሊፈቀድለት አይገባም ነበር አላለም? ዳንኤል ኧረ ተው ዳንኤል ተው፣ ተንኮል ተምረሃል አልኩ። ኢህአፓ የምትባለው ፓርቲ ያወቃችኋት? ኢህአፓ የሚባለው ፓርቲ ትናንትና ከህወሓት ጋር መግለጫ ወጣ። በትግራይ ክልል ያለው ሁኔታ ከጦርነቱ በፊት የነበረው ሁኔታ ያስታውሰናል። ጦርነት ለመጀመር መንግስት ፈልጎ ይሄ ፓርቲ ኢህአፓም አይደለ፣ ነጭ ሽብርም አይደለ፣ ምንም አይደለ። ይሄ ፓርቲ የሻዕቢያ ቀንደኛ ቅጥረኛ ነው። ሻዕቢያ ነው ያልኳችሁ መቼ ነው? ኢህአፓ የሚለውን ስም ይዞ ይወጣል። ኢህአፓዎች ራሳቸው ምኖች ነበሩ? ሻዕቢያዎች ነበሩ። የከተማ ሽብር አስጀምረው ህዝባችንን ያስፈጁት እነሱ ናቸው። ሻዕቢያ አንዳንዴ እያመማችሁ ቢሆን ሻዕቢያ እንዴት አውት ስማርት አድርጎ እንደተጫወተባችሁ መገንዘብ ጥሩ ነው። እውነታውን ከተገንዘብ ዳግም እንዳይደገም ታደርጋለህ። ዳግም እንዳይደገም ከፈለክ ደግሞ ቀይ ሽብርን ያመጣው ደርግ ታግዶ ነጭ ሽብርን ያመጣው ኢህአፓ ሊፈቅድለት አይገባም። ትክክል ነህ ዳንኤል። ግን ትተኑ በቃ እነዚህ ይኸውልህ እነ ምስጥረ እኔ እንደው የሆነ ከሻዕቢያ የሚላክላቸውንና ከእነሱ ጋር የሚያደርጉትን ግንኙነት መረጃ እናገኛለንና እንደ ላም እናልባቸዋለን ብለው አስበው ካልሆነ የተወዋቸው በስተቀር እነዚህ ሰዎች ከእነሱ ጋር ያላቸውንና የሚሰሩትን ስራ ጠፍቷቸው አይደለም። ብሔራዊ ደህንነት ጠፍቶት አይደለም። የሚሰሩትን ስራ እያየን ስለሆነ ማለት ነው። ይህም ብዬ ስል ደግሞ ትደረበለ ስላለ አማራ ክልል ጠላቴ እነዚህ ናቸው ብሎ ጽፋት እጆች አለ ነው። ፋኖ ነው ጠላትህ፣ ፋኖ ነው አንተ ውስጥ ያለው። አማራ ነው የሚያስበላ ያኔ እሱ ነው። ሻዕቢያ መንግስት ጥቁም የነበረው እሱ ነው። ተፈራ ማሞ አልነበረም እንደምረው። ከሻዕቢያ በላይ ጠላትህ ፋኖ፣ ከሻዕቢያ በላይ ጠላትህ ውስጥ ጉያ የታቀፍከው የውስጥ አርበኛ ብለህ የምትለው የአማራ ካድሬ ሌባ የገዱ ልጆች ናቸው። ገዱ ደና የዘንዶ ልጆች ናቸው። በእርግጥ ዘንዶ ማን ነው? ወይም ብዬ ሳበቃ እንትና ተመልሶ መጥቷል። ማን ነበር? ላቃየለው አየሁት። በቀደም እኮ መንገድ ላይ አየሁትና አለ እና የአማራ ልጆች ጠላት እርግጥ ነው። ይሄ ሁሉ ሆኗል። ይሄ ሁሉ መከሰቱን አይካድም። ወያኔም ይሄ እንዳደረገ አንክድም። አሁንም በጎጃምና በጎንደር በኩል መጣለው ብሎ እያለ ያለው ይሄው ኃይል ነው። እኔ የምላችሁ መከላከያ ግን ምንድነው? እቺ ዶክመንት ማነው ሲላክልኝ በየት በኩል የመጣችው? እቺ ሂውማን ራይትስ ነው ምንድነው አወጣት ያላት? የወያኔ ጀነራሎች የትግራይ ሴቶችን ተመልምለው ያስገቧቸው ሴቶች አስገድደው ሲደፍሩ ነበር የምትለዋል። እፎይ እኔ የምልህ 76% አስገድዶ መድፈር የተፈጸመው ሻዕቢያ ነው። 14% ፋኖ ታጣቂ ነው ብለን 6% ብሎ ጌታቸው ብሎ የሚያልፋት አለቻ። እራሳችሁ ናችሁ እራሳችሁ ናችሁ። የቀረችዋን 4% አገኘናት ማለት ነው። 6% 10% አገኘናት።
ራሳችሁ ህወሓት ሰዎች ወታደር አድርጋችሁ የመለመላችኋቸውን ሴቶች ትደፍሯቸው እንደነበረ መረጃ ወጣ ማለት ነው። ዶክመንቱን አላየሁትም፣ ዘገባውን ሰምቼ ነው። ይህን ቆሻሻ ተግባር ስትፈጽሙ የነበራችሁት እናንተ ናቸው። ወደ ዋናው ነጥብ ስመለስ የአማራ ጠላት ፋኖ ነው። 100% የምታረጋግጡት ጣና በለስ የሚፈስበት ቦታ ላይ እንዳይሰራ ሻዕቢያ ያቋረጠው ወያኔ የበደለውን ወያኔ ያወደመው ፕሮጀክት ተመልሶ እንዳያገግም አድርግ ነው። ዶክተር አብይ ያን ይፈልጋል። የመጀመሪያ የሚፈልገው ነገር ቢኖር ዶክተር አብይ አጅር እንትን ነው መስራት ነው። እኔ ዶክተር ማናቸው አቶ ተመስገን ጥሩነህ የመጀመሪያ ሄዶ ሲሰራ አስታውሰዋል። ምኑን ሄዶ ሲመርቅ ማስታውሰው መሰለህ? የበለስ አየር ማረፊያዋን ሰራት። የፓዌ ነው ምንድን ነው የምትለው? ዳቦ ይታያው ፍዬ በእናትህ ዳቦ ፋብሪካም ነበረ። ተማሪዎቹ ይታያል። ምገባ ፕሮግራም ነበረን። አብቼ ግን እንዴት ነው ዳጋሜ ተወልደው እንዴ ቀይ ሆኑ? እኔ እኮ አንዳንዴ ቀዩ መንግስቱ ኃይለማርያም ይመስለኛል የምለው እኮ ልጅ አይደለም ታውቃለህ። መንግስቱ መልኩን ቀይሮ መቶ ቢሆንስ በምን ያስታውቃል? እሺ ቆይ ተማሪዎች ምገባ፣ ኮሪደር ልማት፣ ችግኝ ተከላ፣ ከተማ የገጠር ኮሪደር ምን ለምትሉኝ ንገሩን እንጂ። ምን አለ መሰላል ሰውዬ አንድ ሰውዬ ምናምን ጂኦፖለቲካ እያነቡ ቁጭ ብዬ እያየው ምን አለ መሰላል we are a new generation fighting on the same horse and the pots ነው። በተመሳሳይ ቦታዎችና ቶክ ፖይንት ላይ የምንታገል አዲስ ትውልዶች ነን አለ። የሆርሙዝና የባቤል መንደብን ጉዳይ ሲያነሳ እኮ ባቤል መንደብ ምንድነው? ጌት ኦፍ ቲርስ ነው አለው። ምንድነው ጌት ኦፍ ቲርስ ማለት? የእምባ ጌት ኦፍ ቲርስ አለ። የእምባ መግቢያ ማለት ነው። እምባ የሚመጣው ለምንድን ነው ስትል ልክ ባቤል መንደብ ጋር ሲደርስ ፓይሬቶች አሉ፣ ልክ ሁቲዎች እንዳሉ ዛሬ የዛሬ 1000 ዓመት በፊትም ነበረ። ጌት ኦፍ ቲርስ የተባለው እንደዛ ነው። የት? ባቤል መንደብ ላይ ምን ነበር? ፓይሬት ከህንድ ጭነው ይመጣሉ። እናንተ ስዊዝ ካናል የተከፈተው በ19 ምናምን ብለህ ትላለህ። አባቴ በፈርዖን ዘመን ክፍት ነበር። እሺ የዛሬ 2000 ምናምን ዓመት ክፍት ነበር። እንደውም አባይን እንደዚህ መጥተው መሀል ላይ ቆርጡታል። አባይ ራሱ ሜዲትራኒያን ሳይሆን ቀይ ባህር ይገባ ነበር በለው። ታሪክ ውስጥ አነቦ ይገባል። ይኸውልህ አባይ ቀይ ባህር ከገባ በቀይ ባህር መጣ፣ አባይን ተከተለ፣ ተሻገር ሜዲትራኒያን ትገባ ነበር ማለት ነው። አሁን ይጃዋሉ ያን ቦታ ድሮ አባይ ይፈስበት የነበረውን ቦታ ምን አድርጎታል መሰለህ? አሁን ያውቁ የነዳጅ ፓይፕላይን ዘርግተውበታል። የነዳጅ ፓይፕላይን ከቀይ ባህር ወደ ሜዲትራኒያን የሚያደርስ ግብጾች እኮ ናቸው። ሆርሙዝ ሲዘጋ ሄደና እንትና ምን አለው? ሆርሙዝ ሲዘጋ መጣና ምን አለው? ናና እኛ ጋር ናና ይኸውልህ ያምቡ የሚባለው እንትን አለ። ያምቡ የሚባለው ፓይፕላይን አለ የሳውዲው። ከያምቡናና በመርከብ ጭነህ እኔ ጋር ላግፍና እኔ ማዶ ላሻግርልህ፣ ማዶ ሜዲትራኒያን ያሻግርልሃል በፓይፕላይን ማለት ነው። አንተ ጣና በለስን ውሃ የገደብከውን ፓይፕላይን እንኳን መስራት አልችልም። ለምን? ፋኖን አቁመህልኛል። ምዕራብ ጎጃም ላይ ቁጭ አድርገልኛል። ለምን? ምዕራብ ጎጃም ኢትዮጵያ እንዳታድግ ማድረግ ነው። ብሔርተኛ የተባለ የተፈጠረው ሁሉ እኮ ኢትዮጵያን ለማደናቀፍ ነው። እና አሁን እችን ውሃ ማሳይ ለምዶ ገብቷል። ብሔር የሚለው ስም ቀርቶ ውሃ ብንባል ምን አለበት? አማራ፣ ኦሮሞ፣ ጉራጌ፣ ሶማሌ የሚለው ብሔር ቀርቶ ሁላችን ውሃ ብንባል በቃ እሺ፣ ቀይ ባህርና አባይ ብንባል ምን አለበት? ብሔርም ከፈለጋችሁ ስም ለውጥ ከፈለጋችሁ ይኸውልህ አባይ ተፋሰስ በሙሉ አባይ ይባል። በቃ ወደ ምስራቅ ያለው ወደ ቀይ ባህር ዳርቻ ያለው ቀይ ባህር ይባል፣ መሀል ላይ አዋሽ ይባሉት። አፍተር ኦል የምንበላው ውሃ፣ የምንጠጣው ውሃ፣ መብራቱ ውሃ፣ መሬቱም ውሃ፣ የምንመተውም ለውሃ፣ የምንገድለውም ለውሃ፣ የምናድገውም በውሃ፣ የምንወድቀውም በውሃ። ሁሉም ነገር ውሃ እኮ ነው ወፍዬ። ምን እኛ ራሳችን ውሃ ነን ወፍ። አሁን አንተ እንዲህ ቆመህ ስትሄድ ሰው ትመስላለህ።
70% ውሃ እኮ ነው አንተ ራስህ እኔም እንዳንተ 70% ውሃ ነኝ ውሃዎች ነው ዝም ብለን የምንናፋው ግን በምንድን ነው በሃይማኖት በብሔር ነው ዝም ብለን ውሃ ብለን በወንዝ ስም ብንጠራራ ምን ይመስላችኋል የአባይ ልጅ የአዋሽ ልጅ ሸበሌ ልጅ ኦሞ ልጅ ቀይ ባህር እያሉ ብንጠራራ አሪፍ ይመስለኛል አፍተር ኦል ሞተንም እዛ ውሃ ውስጥ ነው የምንገባው አይደል ላባችንም እዛ ነው የሚፈሰው ደማችንም ለሱ ነው የሚፈሰው ዝም ብዬ ሳስበው እኮ ነው ወፍዬ ግራ ገባኝ ታውቃለህ 75 አሁን እሺ ዝም ብዬ ሳይሆን 75% ውሃ ነው እሺ ሰው ይመስላል ፊት ሲሄድ ከዛ አሁን ያን ጩጬ ልጅ በሄር ዘር ምናምን ቆጥረህ እርስበው ወይ የኛን ውሃ ለመጠጣት የኛን ውሃ ለመጠቀም ቀይ ባህር እንዳንወጣ ለማድረግ አባይን እንዳንጠቀም ለማድረግ ለኛ ብሔር ጎሳ ቋንቋ ሃይማኖት ከፍለው ሰጥተውን እኛን እርስ በርስ ያባላሉ እነሱ ውሃችን ይጠጣሉ እነሱ ውሃችን ይበላሉ ጣና በለስ በቃ ማሳያ ነው አሁን ዘመነ ካሴን የሚያክል ጥርብ ደደብ ሰውዬ ነው አማራ ነፃ አወጣለሁ ብሎ የሚታገለው አማራን ነፃ የምታወጣው በደህንነት ነው አማራን ነፃ የምታወጣው ጣና በለስ እንዳይታረስ አድርገ ነው አማራን ነፃ የምታወጣው ከመተማ ከላይ ከማኑ ከሁመራ እስከ ምዕራብ ጎጃም ጫፍ ታች ድረስ እስከ ኩምሩክ ድረስ በለው እስከ ህዳሴ ድረስ በለው እስከዛ ድረስ ያለውን መንገድ ዘግተ ነው እዛ ድረስ ያለውን ያን የመሰለ ፕሮጀክት ዘግተ ነው ያን የምታረቀው ወፍዬ ቀይ ባህር እንዳንወጣ ስለ አሰብ እንዳታስብ ብሔር ይሰጣል እንዴት ነው ብሔር ይሰጣል ጀዋር የሚያክል ጥርብ ሰው ይመጣልሃል ሌላ አማራ ደግሞ ጥርብ ይመጣልሃል ሌላ ደግሞ ከትግሬ ሌላ እሱን የመሰለ ቴዎድሮስ ጸጋዬን የመሰለ ሰው ይሰጣል እነሱ ቁጭ ብለው ያወራሉ አንተን ቁጭ ብለህ ሰማቸዋለህ ከዛ እርስ በርስ ትባላለህ እንደ ድንጋይ እንደ ኮብልስቶን ትላተማለህ አንተ እነሱ ዋችን አየህ ጣና በለስ ወደመ ከዛስ እዛው ጣና በለስ ላይ ወያኔ አወደመው ሳንሰኝ እሱን የመሰለ ሌላ ጥርብ ቡድን ደግሞ መጥቶ ምንም አይነት ስራ እንዳይሰራ አርጎት ጣና በለስ አገግሞ እንዳይሰራ አርጎት አየው አብይስ ምን ይሰራል ካልከኝ አቶ ተመስገን ጥሩነህ የጣና በለስን መጀመሪያ አውሮፕላን ማረፊያ ሲመርቁ አይወጣለት ከዛ ፋብሪካ ጀመሩ በቃ ጣና በለስ ማገገም ነው የሚፈልጉት ምንድነው ብርቁ የኢትዮጵያ ግማሹን ነው ጣና በለስ ከተሰራ የኢትዮጵያ ህዝብ በሙሉ ይመግባል ወይኔ ከችጋር ከተላቀቅ አምሮህ ማሰብ ይጀምራል ስለምትበላው ስለምትጠጣው ነገር ነጋጠባ ያሰብ አዲስ ነገር አትፈጥርም ደደብ ነው የምትሉ ወቅ ስለሚበላና ስለሚጠጣ ስለመሰረታዊ ፍላጎቱ እያሰበ የሚውል ሰው የተሻለ ነገር ማሰብ መፍጠር አይችልም ምግብ ርካሽ ነው ጣና በለስ ብቻ ይበቃናል ለሁላችን ይበቃል ነበር በነገራችሁ ለምን እንደዚህ ሙዝ ያልኩት ዶክተር አብይ ይሄ አሁን የሚለፋው የሚሰራው ጣና በለስን ነው ጣና በለስን ካልቆጨን ካላንገበገበን አሁን የሚሰራው ስራ ይገባል እሱ ብቻ አይደለም አሁን የሚሰራው ስራ ልክ እንደ ጣና በለስ ለዚህ ለማንም ጉጀኔ ተላላኪ የግብፅ ተላላኪ ቡድን አሳልፈን ሰተን እንደ ሀገር ተመልሰን ከስረን ሜሞራችን ተሰርዞ አእምሮአችን ውስጥ ያለ ሁሉ ጠፍቶ እንደ አዲስ ጣና በለስ ምንድነው ብለን ጠይቃል ጣና በለስ ይሰራል ነበራችሁ እንደዚህ ሀገር ሰዎች ነበራችሁ ወፍ ጣና በለስ ሲሰራል ነበራችሁ ሲፈርስ ነበራችሁ ከስንት ዓመት በኋላ እኔ መጥቼ ጣና በለስ እንዴት ወደመ ብዬ ጎርጉሬ እዚህ ሚዲያ ላይ አስከማወጣው ድረስ የማንጎ ፍሬ ተበጥሮ ነበር ጣና በለስን ካስታወሳችሁ አሁን የሚሰራው ስራ ይገባችኋል አሁን የሚሰራው እሺ ተጠያቂ ትሆናላችሁ እያንዳንዳችሁ ወያኔ መሰለ ባንዳ ውድ ኢትዮጵያ ላይ ቢጫን ምክንያት ሆናችሁ ናችሁ ራሳችሁ ተጠያቂ ትሆናላችሁ በተለይ ባህር ዳር ተቀምጦ
ስለ ዘመነ ካሴና ስለ ፋኖ የሚያወራ አህያ ነው የሚመስለው ሰው አይመስለኝም ይነዋይ ከጣና እንዲህ ዝቅ ብለህ ያለው እርሻ የአማራ መሬት ነው አማራ ማረስ ያለበት ነው እንዳይታረስ አርጎ ድህነት እያከከ ስለ ዘመነ ካሴ የሚያወራ ሰው አይመስለኝም አማራን በድነ ቆፈን አስገብቶ አሳስሮ ይዞ እንዲህ አቆራምዶት ያለው አይደል በጉያው የታቀፈ ሰው አይመስለኝም ዘመነን ታቀፎ ስለ ወያኔ የሚያወራም አሁንም ሰው አይመስለኝም እንደዛ ነው ግብጾች የሚሰሩት እንደዛ ነው ሁቲ ግን ውሎ ይግባት ይላል ያራዳልች ትንሽ እኛን ይመስላል ይያለው ታው የሚበስ ይቅርብታው ታው ብዬ ነበር እሺ እምቢ አልካው ይገባልሃል አልኩ ትላንትና ሁለት መርከብ ዘጋለ ዞል ገዛ ወልፈት አትልማ ነው ማን ሳውዲ አረቢያ እዚች መረ ቆሙና እዚ ተመለሳሉት ተመልሶ ነካው ዘመዶች ነን ብያለሁ ከጣናም ይሄውና ከዚህ እስከዛ ነበር መንገዛውኛማ አባታችን እንደዛ ነበር የሚገዙት ከኩሽ እስከ ሳባ ከሱዳን እስከ የመን መንገዛ ነበር ዛሬ አባይና ቀይ ባህር እንውጣ ተባብለን የምንተናነቀው ራሳችን አጥበበን በብሔር ሸንሽነን እርስ በርስ እንባላ ያው እንደዚህ ነው የሚሆነው እንደዚህ ነው የምትሆነው በዞን በወረጃ ተከፋፈል እርስ በርስ የምትባላው እንደዛ ባቤል መንደብ ሆርሙዝ ተዘጋ ባቤል መንደብ ተዘጋ ሳውዲ አረቢያ መተንፈሻ ስታጣ ሁቲ ጥርቅ ማርጋ ዘግተው ዞርበል ከዚህ ብላ ትላንትና ሁለት መርከቦች ሲመለስበት ሳውዲ አረቢያና ወፉ ሳውዲ አረቢያና ዩናይትድ አረብ ኤሚሬት ፍቅር በፍቅር አልሞባል ሐሳባቸውን ቀየሩ ማሻአላህ መባባል ጀመሩ የሳውዲ አረቢያ ውጭ እንትን የጦር ሚኒስትርና የዩኤኢ ዋቻቸው ተቃቅፈው ፎቶ ተነስተው አላኩልኝም ኦ ማይ ጋድ አልኩ ምን ተፈጠረ ሁቲ ያራዳልች የኛ ልጆች ናቸው በነገራችን ላይ ሁቲዎችን በጦርነት አጣጣ ተስካረን ነው የሚነኩት አሜሪካ መርከቡን እንትን የጦር መርከቡን ሁለት ሲነጩት አይደል ሲያራግፉት አውሮፕላኖቹ ከላዩ ላይ እንደዚህ ያራግፉት አላቸው ኤርክራፍት ከሌሎን እኮ ነው ምድስ ተኩሱበት እንደዚህ ሲዞር መርከቡ እሱ ቪዲዮ ያየሰው የለም በእናትህ ወፍ ኢየሱስ ፈልግልኝ እስቲ የሁቲ በሚሳኤል ሲያጣድፉት የአሜሪካውን ኤርክራፍት ከሬሩ እንደዚህ ዞረ መርከቡ ሲዞር ላዩ ላይ ተጭኖ የነበሩ ኤፍ16 ትፍ ያለ ባህር ውስጥ እሱ ቪዲዮ ያየሰው የለም በእናትህ ያራዳ ልጆች ብያቸዋል ለማንኛውም በሶስት እጃችሁን ካልሰጣችሁ ቱልቱላችሁ ነፋላችሁ አሉ ትራምፕ ገብቶ ቱልቱላው ሲነፍለ ከሁቲዎች ጋራ ሰላም አውርደናል እኛም አንመታቸው እነሱ አይመቱንም ማለት ትላንትና ጠየቀው አረ ዶናልድ ትራምፕ የእንትናንትን ዘግተው የሳውዲ አረቢያ መንገድ ጉሮሮዋን ይዘው መከራው ያበርሱን እኛ ከሁቲዎች ጋራ ሰላም ነን እነሱም ከኛ ጋር ሰላም ይመስሉኛ ብሎ እርፍ እና ለነካሉ በ5 ሚሊዮን ባንነው ሰው 5 ሚሊዮን በ30,000 ድሮንስ $30,000 በመታወጣ ድሮንስ የ5 ሚሊዮን ብር እሷ ድሮን ስለምታት የ5 ሚሊዮን ዶላር ሚሳኤል ነው የምትተኩሰው አባቴ አባው ዛት ወፊ እኔ እኮ አንዲት ድሮንስ ተኩሳ አንዲት ድሮንስ ተኩሼ ድሮንሷን ለመምታት የምትተኩሰው የ5 ሚሊዮን ብር ጥይት ከሆነ ብትመታትስ አተረፍኩ ነው የሚባለው ብትስታትስ ከሳትከው ማናት ያን ቢሊዮን ብር መርከብ ነው የምታወድምልህ እና ብትስተውም በቃ ለዝም ባዙቃ የሚባለው ዝምቧና ነጣጥራ ባዙቃ ከተኮስክባት በኋላ ብትመታትም ከስራለ ብትስታትም ኪሳራው እዳው አንተ ነው ጨዋታው ለዛ ሁቲዎች ትላንትና የሳውዲ አረቢያን መርከቦች መለሱ ጎባ ካሏቸው አንደኛ ተመቹኝ አልኳቸው የነሱ መጣላት እዚህ ጋር ዘግተው ሲወጥሯቸው ዋና ተጣልቶ መከራ
እራታቸውን ሲያበሉን የነበሩ ሳውዲ አረቢያና ዩናይትድ አረብ ኤሚሬት ታረቁ። የሳውዲ አረቢያና የዩናይትድ አረብ ኤሚሬት መታረቅ ደግሞ ለኢትዮጵያ ትልቅ ምስራት ነው። ለምን? በሳውዲ አረቢያና በኢትዮጵያ መካከል ከፍተኛ ግጭትና አለመግባባት ተፈጥሮ የነበረው ከዚህ ጋር በተያያዘ ነው። ዩናይትድ አረብ ኤሚሬት ጋር ግንኙነት አቋርጠ ነው የሳውዲ አረቢያው ውጭ ጉዳይ ሚኒስትር ማንን? ዶክተር አብይ ነው። እውነት እላቸዋለሁ ዶክተር አብይ ጋር መጥቶ እንደዚህ ብሎ ያለ ሰው ወይ ኢትዮጵያን አያውቃትም ወይ ዶክተር አብይን አያውቀውም። እሺ እውነት በቃ ከምሬ ነው የምነግርህ። ወፊ ካላማንተ ፖምፔዮን ጠይቀው። ማይክ ፖምፔዮ የሲአይኤ ኃላፊ የነበረ ነው። ዲፕ ስቴት ተብሎ ከሚጠሩ ሰዎች አንዱ ነው። ማይክ ፖምፔዮ የአሜሪካ ውጭ ጉዳይ ሚኒስትር የነበረ ነው። ፎቶግራፈር ቆየብኝ ብሎ የቀበጡለት ሞት አይገኝም እንደሚባለው ዶክተር አብይን አቁሞ አስጠብቀዋል። እና ዶክተር አብይ ምን አደረገዋል? ምን እየሰራ ነው ይላል። የፖምፔዮ ፎቶግራፈሩ ስለቆየበት እንትን እያለ ነው ብሎ ሲሉት ፊቱን አዙሮ ሄዳል። ማይክ ፖምፔዮ ይሄን ሲሰማ እየሮጠ እንክት ያን የሚያክል ቦርጭ ይዞ ማለት ነው እንክት እዚያ አዲስ አበባ ነው እኮ ነው ስብርብር ብሎ ወደ ዶክተር አብይ ሮጦ አብይ ላይ ድፍት ሲል ዳኛ በራ ያራዳ ልጅ እኮ ነው። በእናትህ ዳኛ በራ ታውቀዋለህ? ክሊክ አደረገልኝ ፎቶ ምን የሚል ዶክተር አብይ ላይ ድፍት ብሎ ይቅርታ ብሎ ሲጠይቅ ማለት ማይክ ፖምፔዮ በአብይ ውስጥ የኢትዮጵያን ክብር ነው የነካውና አብቼቱን አዝሮ ሄዳሉ። ማይክ ፖምፔዮ ድፍት ብሎ ይቅርታ አድርግልኝ ብሎ ሲል ፎቶ አነሳው ልፈልግኝ። ኧረ ይመችህ ዳኛ ወይ እውነት ነው እንዴ አልኩት። አዋል በየቀወጥኩት እላለሁ። የሚያሳይ እንትን የሚልህ ነገር ስላለ እኮ የሚነግርህ ነገር ስላለ ነው። እና ይሄን ሰውዬ ነው መጥቶ ታዲያ የሳውዲ አረቢያው እንትን ውጭ ጉዳይ ኧረ ብዙ ነው ያወራው። ኧረ ከዚህ ከሱዳን ጋር የምታደርገውን ድጋፍ አቁም ምናምን ነገር። አባቴ እኔ እኮ ጦርነትን እኮ የማውቀው እኔ መሰልኩኝ። እናንተ እኮ ኮምፓሳችሁ ጠፍቶባችሁ ግራ ገብታችሁ እየተደናበራችሁ ያላችሁ ናችሁ ብሎ አላለውም። ይሄን ሁሉ እንዳወራ ያደረገ ነገር ምክንያቱ መሰለኝ the Saudi and the Emirates ministers of media have released joint statements stating Riyadh and አቡ ምንድን ነው? አቡ ዳቢ ለማለት ነው። እሺ አቡ ዳቢ are bound by shared heritage and history. Okay ልትናፈው ነበር በቀደም። This marks a major warming relationship between the two Gulf countries as tensions spiral. የተመቸ ምን መሰለህ ሁቲ ሲዘጋባቸው እና ሁቲዎች ጋር የመጣው ኢራን ስለሆነ ኢራን በሁቲ መቱ መልኮ ባቤል መንደብን ዘግቶ ባቤል መንደብን ደግሞ ሲዘጋ ምን አድርጎ መሰለህ? አንደኛ የሳውዲ አረቢያ ነዳጅ በትላንትና የነገርኳችሁ የሳውዲ አረቢያ ነዳጅ 5 ሚሊዮን ሊትር ነዳጅ 5 ሚሊዮን በርሜል ነዳጅ በሳውዲ አረቢያ ያምቡ በኩል ወጥቶ በባቤል መንደብ ወደ ህንድና ቻይና ኤዥያን የሚሄድ ነበር። ሁቲዎች ሲዘጉት ማለት ነው። ሁቲዎች ይሄን ባቤል መንደብን ሲዘጉ ኢራን ግን ምን ዘግታለች? በሌላ ጎኑ ኢራን ፉጃራን የሚባለውን የዩናይትድ አረብ ኤሚሬትን የነዳጅ መውጫ ዘግታለች። አሁን እኚህ ሁለቱ የሳውዲ አረቢያ ሚኒስትርና ምንድን ናቸው? የጦር ሚኒስትር ናቸው። ሁለቱ ፎቶአቸው ማታ ለቀቁ። ዋና ኮንሴፕት ኢራን ፉጃራንና ያምቡን ዘጋቸው። በያምቡን በፉጃራን በጦር በራሷ በድሮንስ እና በጥቃት በሚሳኤል የዩኤዩ መርከብ እንትን ወደብ ማለት ነው። ያምቡ ደግሞ የሳውዲ አረቢያው ወደብ ነው። እሱን ዘጋች። ያንንም የዘጋችው ማለት በሁቲ አማካኝነት ነው። ሁቲ ማለት የኢራን ደጋፊና የኢራን ታዛዥ ፕሮክሲ ነው። እሱን አድርጋ ዘግታ ሁለቱን ስጎዳቸው ሁለቱ ሳውዲ አረቢያና ዩናይትድ አረብ ኤሚሬት ተቋርፈው የነበሩት የመን ላይ የተናፉት በቀደም የተናፉት
የመን ላይ ከመላፋት አልፈው የዩኤኢ ደጋፊ የሆነው ሰውዬ የሳውዝ ትራንዚሽናል ገቨርንመንት የሚባለው ድሮ የኛ አካል የነበረ ቅድም ያሳዩሽ ሳውዙ ፓርት ከኛ ጋር ቁርኝት ያለው የየመን ፓርት ዩኤኢ ነች የምትደግፈው። የዛ ሰውዬ በየት በኩል አመለጣሉ? ሳውዲ አረቢያ በጀት ስጠበጠበው ባለፈው ማምለጫ ሲያጣ ዩኤኢ ቀስ ብላ ሹልክ ብላ ገብታ ሰውየው ከየመን ፒክ አድርጋ ሶማሌላንድ አሳርፋ ከሶማሌላንድ ተነሳ አቡዳቢ አስገባቸው። እዛ ውስጥ ያበችው እጅ ሊኖር ይችላል የሚል ግምት አለ ስለላ ታነቃቀው። በዚህ ምክንያት ዩኤኢ ሶማሌላንድ ላይ ሲረባረቡ አልከረሙም ሰዎች። አብቼ ደግሞ ለራሱ ሶማሌላንድ ይዞ ቀስ ብሎ ነገር እያበሰለ ያለበት ሰዓት ነው። ነገር ሊበላሽ ሲል ቀስ ብሎ ሳውዲንም በዚህ ዩኤኢን በዚህ ነገሮች እያረገበ ሐሰን ሼክ መሐመድን ይዞ ከዛ ዑመር ግሌን ይዞ ሲራወጥ የከረመው ለዛ ነው። ምክንያት ሳውዲ አረቢያ ደግሞ አዲስ የመጣች አካሶች ቡል ሆነች። ልክ ኮርማ በሌለም ከተማ ይገባ እንዴ አመሰን እኮ ሶማሌላንድ ድራሽሽን ነው ማጠፋው። ፑንትላንድ 10 ቢሊዮን ዶላር ልስጣችሁ ብለዋል። ፑንትላንድ ፑንትላንድ ቦሳሶ ማለት ቦሳሶ ማለት ምን ዩኤኢን ከሶማሌላንድ ለማስወጣት ቦሳሶ ገብተው ቦሳሶ ላይ ይዘው ምን ያደርጉ ዩኤኢን ሊያስወጡ እኮ ነው። ዩኤኢ እዛ ቦሳሶ ያለማችሁ እሷ ናት። ከሶማሊያ አስወጧት። ያስወጧት ማን ይደረሰላት? አጅሬ ዲፕሎማቶቿ ምን አድርጎ ይዘውላት ወጣ? ዲፕሎማቶቻቸው በአውሮፕላን ጭኖ ታቅፎ ይዘው ወጣ። እሱ ነው ለኛ ግን የሚጠቅመው ዩኤኢና እንትና ሲታረቁ ነው። ዩኤኢና ሳውዲ ገብቷል። ሁለቱ ከተጣሉ በመሃል ፍሪክሽን ይነሳል። ሲጣሉ መጣ አጅሬ መጥቶ ምን ቢል ጥሩ ነው። እዚህ ሱዳን ላይ የምታረጉት ነገር ቆይ አባቴ ቀስ በል ምንድን ያልከኝ? ሱዳን ላይ አሚቲ የምንደግፈው ምናምን እና የዚህ እንትን መጫወቻ ይሁንልህ የሙስሊም ብራዘር ጽንፈኛ መጫወቻ እኛ የሽብርተኝነት ገፋሽ ይኸውልህ እችለች እኮ ዘገባዋ ስቶርሚ ሚቲንግ ቢትዊን አብይ አህመድ and the Saudi foreign minister regarding Sudan and accusation against kingdom of supporting terrorism አለ። ስቶርሚ ነው ነጎድጓድ። እርግጥ ነው በወቅቱ ሰዎች ፎቶዎች ሁሉ ሆኛ እንዲህ ብሎ ጣቱን ቀስሮ ዶክተር አብይ አይኑ መደንቆል ነው የቀረው። እዚህ ጋር ሲስቅ ያሳዩሃል እንጂ እውነታው እንኳን ሌላ ነው። እውነታው እንኳን እያሯሯጠ መግረፍ ነው የቀረው። እሱ እንኳን ተው ስማ፣ ይሄን አነበብኩኝ። ከዚህ ይልቅ ግን አንዱ ሰውዬ እንትን ላይ ተረጎመው በጀመሪያንም ጫፍጫፋ ያቺ እኮ እዚህ ቤት መጥቼ ነግራቸዋለሁ። ሌባንን ጌት ለምን ካልጠፋ ቦታ ግን ሌባንስ በኩል ወጣ አልኩ። እነ ጀዋር ደግሞ እንደጉል ያሽቃበጡ የነበረበት ሰዓት ነው። የምን ጉዳይ ያቺ ያሶሳዋ የሜንጌ ካምፕ ጉዳይ ምናምን ብሎ ሱዳን እንትኖች ግብጾቹ እያበዱ የነበረበት ሰዓት ነው። አልተዋጠችልኝ። ዘገባው ይሄ ነው። የተመቸ ታዲያ ትርጉም አድርጎ አመጣው ይሄ ሰውዬ ኤዲያ መሐመድ ካሂር ዑመር ትንትንትንትንትን አድርጎ ዘረዘራት። አንተ ዱላ ቀርሻለሁ። ይድብድቡ አረብኛውን ተርጉሞት ነው ለማንገት ሚዲያው አብይ ያለው አንተ እዛ ሳውዲ አረቢያ እልም ያለ ሙስሊም ብራዘር አሸባሪ ድርጅት የደገፍክ እኛ ስንት ዓመት ከዛ ገፈት ቀማሾች ነን። ድጋሜ ሱዳን በአሸባሪዎች እጅ እንድትወርቅ አልፈቅድም ብሎ አለው። ይሄን ዶክተር አብይ ቢል አልፈርድበትም። ለምን ታውቃለህ? ጭው ባለ በረሃ አቋርጦ በጦርነት መሃል ፖር ሱዳን ሄዶ አልኳል። ለምን ነበር ሄደው? አልቡርሃን ወያኔና ሻቢያ ኢትዮጵያ ላይ ሴራ ማሰራቸው አይቀርም። ፋኖም እንደዛው። አንተ በዚህ ቦታ እጅህን አውጣ፣ እጅህን አታስገባ፣ ይቅርብህ፣ ገለልተኛ ሁን አለው። መጀመሪያ ደብዳቤ ጻፈለት፣ አልሰማም አለ። ብድግ ብሎ ተነስቶ ፖር ሱዳን ሄደ። አልቡርሃን ደንግጦ ተሯሩጦ እንትን አለው፣ አስተናገደው። አልሰማ አለ። አዎ በዛው ቀጠለ። እንቅስቃሴዎች ቀጠለ። አርሚ ሰባ ገባ። ወያኔና ሻቢያ ተባብረው ወደዛ መላክ መምጣት ጀመሩ። አረ ዘመነም ሁሉ እዛ ሄዱ ታያሉ።
ከዛ በኋላ እንደዚህ መርመጥመጥ ከጀመርክ ያኔ ጣና በለስን ያወደምከው አሁን ህዳሴን ነው የምታወድመው ማለት ነው። አገኛችሁኝ? ያኔ ጣና በለስን ያወደማችሁ እንዲያርጋችሁ ሱዳን ወያኔና ሻዕቢያ ተባብራችሁ ነው አይደል? አዎ እንዲያርጋችሁ መንግስት ጥላችሁ አይደል? ስንት ሚሊዮን ብር ፕሮጀክት አውድማችሁ ዜሮ አርጋችሁ ነው። አሁን በኩምሩክ በኩል ዞራችሁ የመጣችሁ ህዳሴ ግድብ ልታወድሙ ነው። በነገራችሁ ላይ የጣና በለስ ኢኮኖሚ ፕሮጀክቱ ስራው ኢኮኖሚ ፕሮዳክቱ ምርቱ ኢኮኖሚ ውስጥ የሚጨምረው እሴት ባለፉት ከ1977 ጀምሮ ማለት ነው ባለፉት 40 ዓመታት የሚጨምረው በትንሹ 10 እና 20 ህዳሴ ግድብን ይሰራ ነበር እስካሁን ነው 10 እና 20 ህዳሴ ግድብ ኢኮኖሚው ላይ የሚጨምረው እሴት ማለት ነው። አሁንም ደግሞ ህዳሴ እዛ ሄደው ኩምሩክ ጋር ሄደው ግጭት ጀመሩት። ምን ሊሆኑ ህዳሴ ላውዱ አሁንም የምናደርገው ትግል ቀድሞ ከነበረው በምንም የተለየ አንተ ብሔር የሚባል ጉጠት ሸንሽነው ሰጥተዋል። በብሔር ስትባላ ስትናጭ ስትውላል። እነሱ ውሃን ይበላሉ፣ ውሃን ይጠጣሉ። አንተ ራስህ 70% ውሃን አለ። ምን ነው ብሔርና ሃይማኖት ቀርቶ አባይና ቀይ ባህር ብንባል ያልኩህ ወድጄ መሰለን ዘወትር ነጋ ጠባ የምትሞተው ነጋ ጠባ የምትዋጋው ነጋ ጠባ መስዋዕት የምትከፍለው ለአባይና ለቀይ ባህር ነው። ዋጋ የሚያስከፍሉ በሱዳን የሚመጡብህ በኤርትራ የሚመጡብህ በሶማሊያ የሚመጡብህ በየመን ጭምር የሚመጡት ውስጥ ገብተው በብሔር በጎሳ በሃይማኖት የሚካፈሉ ለውሃ ነው፣ በብሔር ነው። ምን ነው ብሔሩን ጥረ ውሃውን ብቻ ብታስብ የትኛውም ብሔር ውሃ ሰጠ ይውላል። የትኛውም ብሔር ምግብ ሳይበላ ይውላል። የትኛውስ ምግብ ያለ ውሃ ይሰራል? እንጀራ የሚቀድመው ውሃ ነው ብዬ በውሃ ነው ብዬ እንደዚህ ነው። እንጀራ የሚሰራው በውሃ ነው ብዬ ከውሃ ነው ብዬ ውሃውን አስቀደምኩ እንጀራዬን ጥዬ የሚለው ዘፈቀል ታውቃለህ? በእናትህ ፈልግ አስገባልኝ በማርያም ይሻለው እንጀራ የሚሰራው በውሃ ነው ብዬ ውሃን አስቀደምኩኝ እንጀራዬን ጥዬ እንጀራዬን ውሃ ወስዶብኝ በፍለጋ ዞረብኝ እንጀራ የሚሰራው ከውሃ ነው ብዬ ውሃውን አስቀደምኩ እንጀራዬን ተሰቅሮ ያራዳል። እኔ የምለው ላለፉት 100 ዓመታት እዚህ ላይ ነው ስንዳክር ነው። አፄ ኃይለ ሥላሴ ንጉስ ከመሆናቸው በፊት ልዑል አልጋ ወራሽ ተፈሪ ተብለው በሚባሉበት ሰዓት የመጀመሪያው ጭንቀታቸው ጣና በለስ ነበር። ዛሬም ጣና በለስ ነው። አማራ ክልል ያለው ነው ጣና በለስ ነው። አማራ ክልል ሌላ ነገር የለም። አማራ ክልል ያለው የግብፅ ተላላኪ ባንዳ ነው። አማራ እንዳይበላ እንዳይሰራ የሚያደርግ ነው። ጣና በለስ ያለበትን ኤሪያ ብቻ ለይቶ ስራ እንዳይሰራ አገር እንዳይለማ ያደረገው አንተን የሚመስል ግብፃዊ ነው። እንደዛ ነው የሚለው ወያኔ ያው ነው። አፋር ብቻ ነው ምስኪን። አፋር ነው ምስኪን። አፋር የሀገር ዘብ ነው። እኔ በጣም የሚገርመኝ አሊሚራ ሱልጣን አሊሚራ አሉ። የእሳቸው ልጅ ሀምፍሬ አሉ። ሀምፍሬ ምን አሉ? ኢትዮጵያ ተስፋ ናት አሉ። የኢትዮጵያን ባንዲራ እንኳን እኛ ግመሎቻችን ያቅፋል ያሉት እኮ ሱልጣን ሀምፍሬ። እሳቸው ደግሞ የአሰብ ግብዣ ቤት ነበሩ። 13 ዓመት ታሰሩ። ኤርትራ ውስጥ አፋር የሚባል የለም። አገሩ የአፋር ነው፣ ምድሩ የአፋር ነው፣ ወደቡ የአፋር ነው። እሳቸው ናቸው የሱልጣን ሀምፍሬ ልጅ ናቸው።
አሊ ሚራ ልጅ ናቸው። እሳቸውም ሱልጣን ነበሩ። አባታቸው ወራሽ ናቸው። አንፍሬህ የሚባሉ እሳቸው ናቸው። አንተ በጣም የተማሩ አሜሪካ ምናምን ተምረው የመጡ ናቸው። የጸዱ ናቸው። አባታቸው በጣም ትልቅ ሰው ነበሩ። አፄ ኃይለ ሥላሴ ሰውዬ ዲሞክራሲ ማውራት አበዛ። ለምንድን ነው የኤርትራ ውስጥ የሚኖሩ አፋሮች የኢትዮጵያዊነት ማለት መገንጠልና እንትን በምርጫ ከሆነ እዛ የሚኖሩ አፋሮችም ይምረጡ ይሄ ጉዳይ እንዴት ነው ብለው አሏቸው እና አሳበዷቸው። ኢሳያስ ስብሰባውን ጥሎ የወጣው ለዛ ነው። አፋር ላይ የተሰራው ግፍና በደል የቀይ ባህር አፋር የኢትዮጵያ አፋር ሲባል ምንሽኝ አፋር ከሆንክ አፋር ነህ አፋር ከሆንክ አፋር ነህ እስከ ቀይ ባህር ድረስ። የአፋር ጉዳይ ከንገበገበ ለሁላችንም ሊያንገበግበን የሚገባው አፋር ደግሞ ከሌሎቻችሁ ሁሉ የሚለየው በኢትዮጵያዊነቱ ነው። እናንተ ጭቃ አስታቦኩ የብሔር ጭቃ አስታቦኩ አፋር አልነበረበትም። አፋር አፋር እና እንደዚህ ተደርጎ ተበድሎ መከራውን የበላው ለምንድን ነው ብለህ ካልከኝ ኢትዮጵያን አለቅም ብሎ ሳይ አፋር ለየት የሚያደርገው ከዳህላ ከምጽዋ እስከዚህ ጫፍ ድረስ እስከ ጅቡቲ ድረስ አፋር የሚልህ ነገር ምንድነው? አፋር ነህ? አዎ። እናማ ኢትዮጵያዊ ነህ? አዎ። ኢትዮጵያዊነትና አፋርነት ተምታተው አያውቁም፣ ተቀላቅለውበት አያውቁም። ኤርትራዊ ሆኖ አያውቁም። የአፋር መብት ይከበር ብለን ስንል የህዝባችን መብት ይከበር ማለት የአፋር መብት ማለት የኢትዮጵያ የባህር በር ማለት ነው። አፋር ማለት የኢትዮጵያ የባህር ዘብ ማለት ነው። ዛሬም ነበረ ጥንትም ነበር። አሁን አንተ እዚህ ቁጭ ብለህ የአማራ የኦሮሞ የትግሬ ፖለቲካ ስታቦካ አፈር በላዝ አፈር ያበሉት አፈር ማለት ነው። ከባህር አቆራረጡት፣ ከንግድ አቆራረጡት፣ ከዘመዶቹ አቆራረጡት፣ መውጫ መተንፈሻ ያሰጡት፣ ተጫወቱበት። ማን ያብኳል? አንተ የብሔር ፖለቲካ እዚህ ጋር የሰጣህን ይኸው ወያኔ ፊቱ ቁጭ አድርገው እኚህ ናቸው። ሽግግር መንግስቱ ሲመሰረት እኚህ ናቸው። አሊ ሚራ ማለት የአፋር መንፈሳዊም ዓለማዊም መሪ ናቸው። ሁለቱም ናቸው። ልጃቸው እኚህ ናቸው። እና ትናንትና ኢቢሲ ላይ ይሄን አይቼ ነው ደስ ያለኝ። ይሄ ታሪክ ሲዘከር አየሁ። ብቻ ይስጡ ነበር። ሲሳይ ጋር ነበር ማስረጃቸው አለው። ሲሳይ ገና እኚህ ናቸው። እንዴት ያሉ ሰው መሰሉ ብታይ። ኢትዮጵያን ብቻቸውን ኢትዮጵያን ይዘው የቀጠሉት ብቻቸውን ኢትዮጵያዊነትን አሁን ትላንትና ልጃቸው ተሰደው ሞቱ። እናንተ እኮ አልገባችሁም። የምርጫ ዘመኑ የሽግግር ጊዜው ተራዝሞ ሪፈረንደም ያካሄዱት እኮ አፋሮችን እኚህ አሊ ሚራን ሱልጣን አሊ ሚራን ከሀገር ነቅለው እስኪያወጡ ነው። ከወያኔ ጋር ተባብረው ታንክ ልከው ነው ያባረሯቸው ከዚህ ሀገር። እነሱን ከዚህ ሀገር ካባረሩ በኋላ በነገር ላይ እነሱ ናቸው ታግሎ ራሳቸው ብቻውን ታግለው ቱልቱላ አንድ ሰው እንዳይነፋ ብቻውን ታግሎ ራሱን ከደርግ ጋር ተዋግቶ ታግሎ ነፃ ያወጣ አፋር ነው። ወያኔ ነፃ አላወጣውም። ሂድ ከወያኔ ጋር ስትመጥመጥ የነበር ከዛው ተርመጥመጥ ነው የምትባለው። ባዲ ነው ፒዶ ምናምን ነው የነበርኩ። እነሱ ብቻቸውን ነፃ ያወጡት የራሳቸው ጦር ነበራቸው። ራሳቸው ደርግ ሊበላቸው አሊ ሚራን ሊቀረጭማቸው እኮ ኑ ይላቸዋል ወደ ቤተ መንግስት። ታሪካቸው ቆይ አባ ይፈለጋሉ አይላቸው፣ ሱልጣን ይፈለጋሉ ኑ ይላቸዋል። እሺ ልጅ እመጣለሁ ላሽሎ ጠፉ። ከዛ ለምን 60ዎቹን ጨፈጨፋቸው ስቶፎርላ ብለው በዛው ይሉ አባቴ እሳቸው ቢመጡ ይገሏቸዋል። ለምሳሌ ሱልጣን አሊ ሚራ ከጃንሆይ ጋር በጣም የቀረበ ግንኙነት አለ። የቀረበ ብቻ አይደለም እንጂ እሳቸው ከጃንሆይ ይቀድማሉ። ምን ትልቱላ ተነፋል። እሳቸው ከነሚልጋ ያወራሉ። ከነሱ ዘመን የነበሩ ናቸው። ጃንሆይ ኋላ የመጡ ናቸው። ውጭ ሀገር ሄደው ሲመጡ አንድ እንግሊዛዊ አላል አንድ እንግሊዛዊ በነገራችሁ ላይ እነዚህ ጣሊያኖች ጋራም ተስማምተዋል። አፋሮች እኛ መሬታችን ቀይ ባህር ድረስ ነው በሚለው ፋሽስት ወንድ ሆነ በቃ አፋር አይገባም። ዋናው ኮንሴፕት ሶሉሽን ጃንሆይ ሄዱ። አንድ እንግሊዛዊ መሬቱን ይፈልጋል አሉ። እዛ
ስማ መሬቱን እዛ አካባቢ በጣም የአዋሽ አይደል ለም አይደለ ያን ሊዝ ይፈልጋል እንግሊዝ በቃ በዛ በፋሽስት ትግል ጊዜ በጣም ጃንሆይን ረድቶልሃል ማ እንግሊዛው ከዛ ይሄድልሃል እቺ መሬት ፈለጋ ከአፄ ኃይለ ሥላሴ ስርስ ሆኖ መሬት ሊወስድ እኮ ነው ላሻ እሳቸው ደግሞ ያውቃሉ አሊሚራ ደግሞ ያውቃሉ ይሄን ታሪክ ያውቃሉ አዎ ማን ነው አለ ንጉስ የሚመስለው እሺ ጃንሆይ ይሙትና ልዩን ምስት በእድሜም ይበልጧቸዋል እሳቸው ልጅ ናቸው አሊሚራ ይበልጣሉ ከዛ ምን ቢወጡ ነው ለዚህ ጋር አሁን ፎቶ ስለማይታይ አንድ ነጫጭባል ለማንኛውም ነጭ ሰው አለ ማለት ነው ያ ሰውዬ መሬት ፈልጎ ነው ሄዶ ዛፋ ሄደና ጠይቃቸው መሬት ይወስድ እሳቸውችን ያውቃሉ ጃንሆይ ሲመጡ መሬት ነው በነገራችሁ ላይ ቀድሞ አውቀው የባንክ ብድር ወስደው የሰሩት ስራ በቃ እንትኖች አርብቶ አደሮች ዘላኖች የተባሉ ለካ ብድር መውሰድ አይችሉም ነበር የራሳቸው ባንክ አቋቁመው ስማ የነበረ ከተማቸው በእናትህ አሁን ወያኔ ያጠፋት ያፋር ከተማ አለች በእናት ሰመራ ከመሄዱ በፊት ወደዚህ ያለች ከተማ አለች ለማንኛውም ይኸውልህ አዳሪ ትምህርት ቤት ነበራቸው 60,000 ሄክታር መስኖ ልማት ነበራቸው አፈሩት በሳቸው ዘመን የባንክ ብድር ያልሰሩ ስራ የለም ይኸውልህ ኩዌት አሏት የእንትን የአፍሪካ ኩዌት ይሏት ነበር አፋርም ብቻ አልመተውም ሰው እና ጃንሆይ ጋር መሬት ሊወስድ ፈረንጁ ሹክክ ብሎ አሊሚራ ጋር ሄደው እና አዩና ጃንሆይ ጠየቃቸው ለምን ይሄ ወዳጃችን ነው ከእንግሊዝ ሀገር ሲመጡ ጦር ተዋግቶ ነው የመጣው አግዞናል አሉ እሺ መሬት ጠይቆ ነው የመጣው አሉ እሺ እና እንዴት ነው ሱልጣን አንተ ደግሞ መሬቱ ላይ መሰራውን ስራ ያየው ነው አሉ አዎ እኔ አሁን የኔ መሰለ መሬት እየሰራ ለሀገርህ ያገለገልክ ከዚህ መሬት ላይ መሬት ውስጠው ብዬ ማን ነው መሬት ሰጠው ብዬ ነው ንጉሱ እኮ ነው የሚለው ሱልጣን እንትን ያፋሩን ሱልጣን እኔ አልወስንም ማለት እና አባ ፈረንጂድና አሊሚራ ጋር ተነጋገሩ አሊሚራ ሰውዬ ጥሩ ሰው ነው አግዞና መሬት ፈልገህ ሰጠው ሰውዬው እኮ ያን 60,000 ሄክታር ማለት ሊወስድ ነው የመጣው አመጣጡ እኮ አንተ አልገባህም የፈለግነው አለ የምንሰራውን ስራ ማሳየት ነው አለ ኤግዚቢሽን ሁሉ አቋቁማ አንተ ሰውዬው ሲያወራው ነው የሚያስቡት ኤግዚቢሽን ሁሉ አቋቁማ የሚሰሩት ምናምን እና አፋር ለማርገዋል ጫፍ አድርሰዋት የነበሩ ሰዎች ይኸውልህ ደርግ መጣ ሊገላቸው ሸፈቱ ትግል ጀመሩ ከዛ ወያኔ መጣ ደምን ባለው ተለቅሰው ወፉ አፋር ወያኔ ይኸውልህ አፋርን ወያኔና ሻቢያ ብቻቸውን አግኝተውት ለኦሮሞ ለአማራ ትግሬው ብሔር የሚባል የማይዋጥ የሚባላበት አጥንት ሰጥተውት በብሔር ሲዋጨቅ አፋርን ለብቻቸው አግኝተው ዱቄት አረጉ ይኸውልህ ለሁለት ወያኔና ሻቢያ ተባብረው ነው ዱቄት አረጉ ክህደት ሁለት ይባላል ይሄ አንደኛው ክህደት ጣና በለስ አይደል ሁለተኛው ክህደት አሰብ ሁለቱንም የሰሩት ሻቢያና ወያኔ በምድር ላይ ሊሰሩ የሚችሉ አሰቃቂ ክፋቶች በኢትዮጵያ ላይ የተፈጸሙ ሁለት አሰቃቂ ክህደቶች ካሉ ጣና በለስና የአሰብ የአፋር ህዝብ ነው አንተ ብሔር የሚባል የማይዋጥ አጥንት ዝም ብሎ የሚያናክስ ነገር ሰጥተው ስትባላ ከባህር በር አቆራረጡ ሞቱ አሁን አንፍሬ ግን የልጅ ልጃቸው አለች አንተ ሰማኝ አወል አርባ አለ የልጅ ነው ከዛ ባለፈ ግን የነሱ የልጅ ልጅ አለች ማን ነው ስሙ መከላከያ ሚኒስትሩ አንጥራልኝ ነው መከላከያ ሚኒስትሩ አብይ ሁለት ጊዜ ነው ሾማት ብያቸዋለሁ
መጀመሪያ ነው ሾማት አይደል መከራዋን አሳይቶ አይተን ከዛ ለማ መጣ በዛ ተነሳች አይደል ከዛ ወያኔ ጥሮት አሸንፈን ወቅተን ዶክተር አብርሃም መከላከያ ሚኒስትር ቁጭ አደረጋትና እሷን ምንድነው መስኖ ልማት መስኖን አንተ ሳይቆቀው ግን እዛ አስቀምጥ አይሻ ያት መከላከያ ስትናገርዋት ስለ አለንከራ ስለ አፋር ስትናገርዋት መከላከያ ሚኒስትሩ ዶክተር አብይ ጠብቆ አሁን ሁለተኛ መከላከያ ሚኒስትር አጎ ሾማት ሁለት ጊዜ ያውም ሴት መከላከያ ሚኒስትር ያውም ሁለት ጊዜ ተሾመችው በምክንያት ኤደ አብቹን የወለደች እናት ትባረክ አለ ወላሂ ከምሩ አብይን ልጅና ዘላለሙ አይባረክ አይሻን እንደዚህ ጠብቆ የሚሾማት ለምን ይችላል አባቶቿ ልጅ ናት የአፋርን መብት የአፋርን ህዝብ ቁጭት ትረዳለች አፋርን አንድ ታረጋለች አፋርን ነፃ ታወጣለች ማለት ነው አፋር ነፃ ወጣ ማለት ባህር በር አገኘ ማለት ነው ባህር በሩን አግኝተን ስንሻገር ማዶ ላይ ማን ያለው ሁቲ ነው ያለው ሁቲ ዘመዶቻችን ናቸው ይያሉ የኛ እዛ መውጣት ምን ያመጣል ካልኩ የኛ አለመውጣት የኛ መጥፋት የአፋር መቆራረጥ የቀይ ባህር መቆራረጥ አይደለም እንዴ ይሄን ቀጠና እንደዚህ ያባከነ ያለው ዘርበል አንተም ራስ ተባባሪ ነው አሁን ባለቀ ሰዓት መተ ጀግና ወያኔ ሆኖ ጤነኛ ሆነ ሰው የለም ወፍ ወላ አፋር ይሄን የጠፋው ይሄን መልሰን እናስገባለን ጣና በለስም መልሰን ገነባለን ቀይ ባህርም ተመልሰን ገባለን ይሄን ስናረግ ይሄን ኤሪያ እናረጋግጣለን ሰላሙን እናሰፍናለን ይሄ ያሸባሪና የፓይሬት መተላለፊያ የሆነው ምን ሲሆን ነው ኢትዮጵያ ከዚህ ባህር ርቃ ነው እሺ ወደ ቦታችን ስንመለስ ሰላም ይሰፍናል እዚህ ላይ ማን ነው ወያኔ ሻቢያን ያልከኝ ሁቲ ዘጋ መንገድ እሺ ወፉ ሳውዲ አረቢያና ወይ ሻቢያ ወዳጆች ናቸው ሳውዲ አረቢያ እንደው በአመት 200 ሚሊዮን ዶላር እየከፈለች ትቀልበዋለች አውሮፕላን ትልክለት ነበር ጭምር ወፍዬ እስኪ አሁን ሁቲ ዘጋ የሳውዲ አረቢያ ደግ እንዳይወጣ አረገ ስለዚህ ሻቢያ የምታረገው ነገር ይኖራልን አንተ ነው እዚህ ጋር ያለው አይደል አለ ወይ የለም ለዛ ቆማ አያስፈልግም እንላችሁ የኢትዮጵያ መፍረስ የኢትዮጵያ ከባህር መራቅ ለእናንተ ለራሳችሁ ጠላት ለሆናችሁት እንኳን ሻቢያን ለረዳችሁት እንኳን አይበጃችሁም እንለው ዘር ኢትዮጵያ ባህር በር ይገባታል ብለን ነው ለራሳችሁ ጭምር ነው ለራሳችሁ ኢትዮጵያ እዚህ ጋር ያለች ሁቲ እንደዚህ አንዛርጥም ነበር እሺ ሁቲ መንገድ ዘጋ ኢሳይያስ ካኑ ሄልፕ ሲል ምን ፈልገ ነው ያሳ ማጥመጃው ጀልባ እንዲልክል ነው ከሱ እዚህ ጋር እኛ አየር ወር ኮማንዶ ልክ አይችልም እንዴ ወቀደማ ሳሳ ሲመረቁ አብጪ ላክልንማ የሳውዲ አረቢያው ንጉስና ማን የሳውዲ አረቢያና ወይ ሰላም ማግኘት ለኢትዮጵያ ምን ይበጃል ካልከኝ ከሳውዲ እንተ የሳውዲው ፕሪንስ ምን ስለነበረ ከአብይ ጋር ያላችሁ ግንኙነት አቁም ነበር ያላችሁ አብይ ጋር ማን ከዩኤ ጋር ያልከኝ አዎ የኢትዮጵያና ዩኤ ግንኙነት ከናንተ ጋር ምን የሚያገናኝ እናንተ ናሽናል ኢንተረስት ጋር ምን የሚያገናኙ ነገር አለ ብሎ አፈጠጠ ኤምቢዜድን አታቆም ስለ ወላሂ በለኝ እስኪ ያላሉ አብይን እኮ ነው ኤምቢዜድን አታቆም ያሉት ስለ you do not know him well አለው አታቆም ሰው ይሁን አላለው አብይን እኮ ነው ምን አለ አብይ ከዛ እናት አብይ ምን አለው on the contrary I am the one who knows him not you I tested him in the hardest I did in the hardest circumstances and he was supportive and honorable not only loyalty and I will repay him only with loyalty it's enough that he did not impose an embarrassing conditions on Ethiopia
when he was capable of imposing all conditions አለ ኢትዮጵያ ላይ ኢምባራሲንግ የሆነ ኮንዲሽን ኢምፖዝ አደረገ ማድረግ በሚችልበት ጊዜ እንኳን ታማኝ ደጋፊያችን ነው በታማኝነት ያን ሪፔር አድርገዋለሁ ደግሞ አደረገው እንጂ ራይት በጦርነት መሃል ሄዶ የኢራን ሚሳኤል መሃል እንዲና እንዲ ብሎ ሄዶ አቡዳቢ ዱቅ ብሎ ሰላም ጤና ይስጥልኝ ብሎ ያለው ለምን ይመስላል አየው ይሄ እኮ ባለፈው ፌብሩዋሪ እኮ ነው ዘገባ የወጣው ፌብሩዋሪ ከዛ ጦርነቱ ቀጠለ ፌብሩዋሪ 26 ነው ማለት ዘገባው እኮ አሁን ፌብሩዋሪ 28 አለ ጦርነቱ የሚጀምረው ጦርነቱ ከመጀመሩ በፊት ነው ጭቅጭቅ ነው ጦርነቱ ከመጀመሩ ሁለት ቀን በፊት ቀድሞ ነው ጭቅጭቁ ይሄ የሚያወሩት ከዛስ ጦርነቱ ተጀመረ ከዛስ በታማኝነት ኢትዮጵያን ሰርቫው አድርጓል ለኢትዮጵያ ታማኝ ነበር ለኢትዮጵያ ሁለኛ ወዳጅ ነበር እኔም በዛው ልክ ለዋሎኝ ሁለቱን ከፍላለሁ አለ ማለት ብቻ አይደለም ብሎ በጦርነት ማር ሄዶ ዱቅ ብሎ ሰላም ጤና ይስጥልኝ ወዳጅህ መጣው አለው ራይት በቃሉ ታምኖ ተገኘ ማለት ነው ታዲያ አብይን ወደችና ዘላለማዊ ይባረክ ቢባል ይገርማል ያስብላል ይሁን his only condition was that nothing should affect Egypt's security in the relation with the Arab world ከአረቡ ዓለም ወልድ ጋር ያለን ግንኙነት እንዳያበላሽ ለኔም ጥሩ አይደል እናንተም ጥሩ አይሆንም ነው የሚለኝ እኔም ደግሞ ሁሉ ጊዜ ያ ግብጽ የውሃ ጉዳይ አይነካም ብያለሁ እሱን ቃል ገብቼለታለሁ እሱ አርገለታለሁ ለእንትኑ ንገረው አለው ኤምሳይ ቱ ክራውን ፕሪንስ መሐመድ ቢን ሰልማን አለው አብይ ተረከው አንተ እኮ ቡጢን የቀራቸው እኮ ሰዎች ሁለት ሰዎች ሲያወሩ ስማ in a sharp tone Abiy Ahmed said your excellency ክብርነቱ tell the prince Mohammed bin Salman that I will not allow terrorism በእናት ወፍያራ በእናት terrorism to rule Sudan and threaten Ethiopia's security whatever the cost እቺ ነበር ያወጣዋት ነው በወቅቱ ሄደ ቢን ሰልማንን እንደምትለው ሱዳን በሽብርተኞች እንድትመራ አልፈቅድም no matter what ወጪው የፈጀው ይፍት ማለት ነው ቡም 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 ኩምሩክ ካርቱም ምናምን አልሚሰማ ቀበርጥስ ምናምን ዱ ከዛ በኋላ የመጣ ጉዳይ ነው ዱ ማለት ምን ማለት ነው መብራን ነው የሚጠቀው ወፍ whatever the cost what you are doing threatens our national security and then we rebound on the region addressing the Saudi minister he added you have lost your compass and moved from supporting enlightenment and reform to embracing a terrorist group without realizing the future disasters that this will bring. I advise you to focus on development and the economy and stay away from these fights. እጃችሁን በሰበስቡ ይሻላል ሰማንጂ አንተ I advise you to focus on the development of the economy blah 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 we are the ones who have paid the price of murder gangs and the terrorism. War is not a game. So ጦርነት ጌም አይደለም ተዋግተን እናውቀዋለን አዋግተን እናውቀዋለን እጅን ሰብስብ ነው the Saudi syndicate blah 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 የኢጅፕት ደግሞ በኢጅፕት ሊያስፈራራል ሞክርም ይችላል የኢጅፕት ጉዳይ እኮ የኛም ሴኩሪቲ ነው ማለት ነው ሰውዬ so Abiy Ahmed responded tell the prince that Ethiopia is concerned with Egypt's security because it is part of its own security. And they tell him that during the water crisis, I promised Sheikh Mohammed bin Zayed that I would not cut off a single drop of water from Egypt or Sudan. In fact, the annual volume have doubled.
I still stand by my own promise to him because a man's word to another man is a debt only real men understand. ረጌታ ሆይ ቃል መግባትን የሚያውቁ ልብ ያላቸው ወንዶች ናቸው ብሎ ትርፋልላሉ። ሄድና ቢንዛይድ እንደምትለው እዚህ ጋር the Saudi minister concluded by saying the message has been delivered. ሄድና ለመሐመድ ቢን ሳልማን እንደምትለው ብሎ ነው ያለው። የሳውዲ ሚኒስትር ምን አለ? ወዲያውኑ ሜሴጁ ዴሊቨር አድርጌያለሁ ጌታዬ ብሎ ጨረሰው። ስማ ይሄው ፌብሩዋሪ 20 ጦርነቱ ከመጀመሩ 8 ቀን በፊት የተዘገበ ነው። 26 እንትን አምሳይ ነበር። ይኸውልህ ፌብሩዋሪ 26 አለ የሚለው ባለፈው በ28 አለ ጦርነት የጀመረው። ጦርነት ማለት የአሜሪካ ኢራን ላይ ጀመረችው። ይኸውልህ እኔ ወንድም ጦርነቱ ከመጀመሩ በፊት እንደዚህ ያወራኑ እልሃለሁ አባቴ አብቹ ላይ የእንትና ማለት የሳውዲው ፕሪንስ ማን ነው ውጭ ጉዳይ ሚኒስትር። በነገራቸው የሳውዲ ውጭ ጉዳይ ሚኒስትር በጣም ብሪሊያንት ከሚባሉ ሰዎች አንዱ ነው። በጣም ጎበዝ ነው፣ ፋስት ነው። ግን ሁልጊዜም ቢሆን መጠንቀቅ ያለባቸው ከኢትዮጵያ መሪዎች ጋር ስታወሩ ትንሽ ክብር ይኖራቸው። ኖ ማተር ዋት ዘ ኮስት አለው ተስካር እነፋልሃለሁ። አሁን ይሄን የምታነሳው ለምንድን ነው ካልከኝ ወፍዬ ሳውዲና ዩኤኢ እድሜ ለሁቲ ሰላም አሰፈኑ አይደል ኤባር ላይ አብይን ሄደ ከሚወዝር ጋር ተጣላ ተላይ ነበር ሲሉት ነበር። ኖ ሎያል ሆኖ ለኢትዮጵያ አገልግሏል። የኢትዮጵያ ወዳጅ ሆኗል። ሎያል ሆኜ ግድቡን ከፍለዋለሁ አሏል። በጦርነት ማል ሄዶ አሳየው አይደል። ከዛ አሁን ሰላም ሰፈነ። ሁለቱ ወዳጅ ነን ሲሉስ ዶክተር አብይ ቢንዛይድ ትሶትና ኤምቢኤስ ጋር ሆኖ ቢሆንስ ኖሮ ተበላሻል። እሱ እንዲህ ናት፣ ዛሬ እዚህ ናት፣ ነገ እዚህ ናት። አብቼ ከመጣ ኖ ኤምቢኤስ ነው። ኤምቢኤስ ነው። ከመለክና አብረን ስራ ካንተ ጋር ለምሰ ከሱ ጋር እንጣላ ወዳጄ ነው አለው። አሁን ኤምቢኤስ መጣል ዌልካም ጋይስ ብሎ ማለ አስተራቂ ሆኖ የሚሄደው ማን ነው? አብይ አህመድ ራይት። በዚሁ አጋጣሚ አብይን ማቋም ያያሉ ማለት ነው፣ ይገመግማሉ ማለት ነው። ሁነኛ ወዳጅ ማን ነው ብሎ ይጠይቃሉ ማለት የችግር ቀን የደረስክለት ሁለት አቆጥሮ በችግር ቀን የሚደርስልህ መሪ ማን ነው? አንተ ዱባዮች እኮ በጀመ አረብ ዓለም በሙሉ ከተኛበት እንቅልፍ የቀሰቀሰው አብይ አይደለም። ሄዶ ዱባይ ሲገባለም ሁሉም ከእንቅልፋቸው የነቁት ራይት። ያ በታሪክ ተጽፎ ይቀራል። ዋናው ቁም ነገር ምንድነው? ሳውዲና እንትና አብረው ቆሙ ማለት ለዶክተር አብይ ትልቅ ረፍት ነው። የሁለቱ መጣላት ለኛ ዕዳ ነበረ። የሁለቱ መጣላት ይኸውልህ ዕዳው ምን እንደሚመስል እዚህ ላይ የሁለቱ መታረቅስ ወደ ቀይ ባህር አሰብን ሁሉ ያስመልስልን ይችላል ማለት ሳውዲ ወደኛ መጣች ማለት ነው አይመስልም? ቢያንስ ሱዳን ለምሰራውን ስራ ታቆማለች። አልቡራን ለካ ደንግጦ ኢሳያስ ጋር ሄዶ ኢሳያስም ደንግጦ ሲበር ሲሲ ጋር ሄዶ ለዚህ ነው እንዴ ትላለህ ይመስላል። አኬሩ ወደኛ ዞሯል በለው ወፍዬ፣ አከሩ ወደኛ ዞሯል። አናበለስ የሚገደባል፣ የአፋሮችን ጥያቄ ይመልሳል። የኛም ኤባር መግባት እውን ይሆናል ማለት ያበደ ነው። ዛሬው ትንታኔ ወፍዬ አገናስደ ወፍ በሰመር ሪልስቴት ጋር አብረው መስራት ከጀመረ በጣም ረጅም ጊዜ ሆኗል። ታውቃለህ፣ ሴቶች አደባባይ ቤቶችን ሰርቶ አስረክበዋል። እንግሊዝ ኤምባሲ አካባቢ ፋውንዴሽን ስራ ጨርሰው ሽያጭ አጠናቀዋል። አሁን ደግሞ በቅርቡ እዚህ አፍሪካ ህብረት በስተጀርባ የሚገኘው ቡልጋሪያ አካባቢ ቤቶችና የሱቆችን ሰርተው ኑ ተረከቡ፣ ኑ ግዟቸው ብለው እየጋበዟቸው ይገኛል። በተለይ ደግሞ ስትሄዱ ከነፃ ሚዲያን የመጣ ነው ብላችሁ ካላችሁ እስከ 3 ሚሊዮን ብር ቅናሽ ይደረግላችኋል ተብለዋል። ደውሏቸው፣ አማክሯቸው። ይሄ ማስታወቂያ አይደለም፣ ይህ የማህሌት ምስክርነት ነው። ጤና ይስጥልኝ። ማህሌት እባላለሁ። የሰመር ሪል ስቴት የሽያጭ ማናጀር ነኝ። እንደሚታወቀው ላለፉት 5 ወራት ከነፃ ውይይት ጋር በአጋርነት አብረን እንደሰራን እና ብዙ ደንበኞችን የቤት ባለቤት እንዳደረግን ይታወቃል። ድርጅታችን ሰመር ሪል ስቴት ከዚህ ቀደም በሴቶች አደባባይ ገንብቶ የጨረሰውን ቤቶች አስረክቧል። በተመሳሳይ በእንግሊዝ ኤምባሲ ሳይታችን ግንባታ በጀመርን በጥቂት ወራት ጊዜ ውስጥ የፋውንዴሽን ስራና ሽያጭ አጠናቀናል። አሁን ደግሞ በደንበኞች ጥያቄ መሰረት ዲፕሎማቲክ መንደር በሆነችው ቡልጋሪያ አፍሪካ ህብረት ጀርባ አዲስ ሳይት ለቀናል። እነዚህም ቤቶች ከ700 ሺህ ብር ቅድመ ክፍያ ጀምሮ
ጀምሮ ከ50% የወለድ ነፃ የባንክ አማራጭ ጋር አመቻችተናል። በተጨማሪም እናንተን ነፃ ውይይትን ብለው ለሚመጡ 10 ደንበኞች እስከ 3 ሚሊዮን የሚደርስ ልዩ ቅናሽ አዘጋጅተናል። ስለዚህ ይደውሉ፣ ያማክሩን፣ ይጠቀሙ።